Egaa hin abjooti abjuun taane kai kaafadhu farda keen falmi አራት ኪሎ situ'aane ይህን ፕላትፎርም እንዴት እንደምታየው አላውቅም። ከዛ ውጭ ግን ጠይቀን አንሰላስለን ነው። ስለዚህ ይሄ እኔ ለሚኩ ይሄንን ሀሳብ ይዘውት ሲመጡ ሚኪ እንደዚህ ሲያደርገው የአንበሳውን ድርሻ ይወስዳል። ወንድሜ ለ200 እና ለ700 ለ400 ሺህ ሰራዊት ብረት ላዘለ በዚህ ደረጃ መድረሱ ክሬዲት ሊሰጠው ይገባል። ይሄ ቲም የቲም ወርክ ነው። ከማን ይምጣ ከየት ይምጣ አማራነትን የሚያቀነቅኑ አካውንቴቢሊቲ ያለው በዛ መሰረት ነው የሰራ ነው። በዛ ደግሞ ፕራውድ የምንሆንበት ስራ ነው። አዎ ስትጽፉ ኮመንት የምናያለን። መልስ መስጠት ስላቃተን አይደለም፣ ስራ ላይ ስለነበርን ነው። እያንዳንዷን በምን አይነት ሁኔታ ላይ እናስቀምጥ፣ የትኛው አካባቢ ላይ ለማን ተሰጥቷል። አሁን አንተ ምሬ ተናገረበት እንደምትለው እኔም ብዙ ቪዲዮ ብዙ ድምጽ ላመጣልህ እችላለሁ። በየብርጌዱ በየሻለቃው ቆሎ የሌላቸው ምናምን የሌላቸው ብለሃል። በእንደዚህ አይነት ሁኔታ ደግሞ ሰውንም የሚጠይቁ አንዳንድ አካላቶችም አሉ። ምሬ እንደው ምስኪን የዋህ በጣም ኦፕን ሆኖ ስለወጣ ነው እንዴ? ብዙ ሰዎች ጠይቀዋል። ብዙ ሰዎች ይሄንን ነገር ግን ቀስ ብለን አንሰላስለን የትኛው አካባቢ ነው ያልደረሰው በሚለው ጉዳይ ላይ መክረን ነው። እነ ጌታቸው እኮ ለምሬ ብቻ አይደለም የሰጡት፣ በየአቅጣጫው ግንባሩ ላይ አይቶ እንደሰጠ እነዛን ሰዎችም ላይ አይቶ ሰጥተዋል። ስለዚህ ክፍተትን ለመግጠም ብዙ ቦታ ላይ ለመሄድ ኃይላቸውን ቢውልድ ካደረግን በኋላ ተመካክረው ተገሳጽተው እንዲሄዱ ነው የምንፈልገው። አንዳንድ ወሬዎች ይወራሉ። እነ ኮሎኔል ፋንታውን እኮ የሚገጥሙት ይሄን ኃይል ነው። ዋርካው ምሬ የሚገጥመው ይሄን ኃይል ነው። ስለዚህ በመሀላቸው ምንም ክፍተት የለም። ከዚህ በፊት ውይይት ተጀምሯል። ውይይታቸውን ይጨርሳሉ። በዛ መሰረት ነው ሰሞኑን የሚራገቡ ነገሮች። ማህበር ላይ ያሉ ልጆች ሲከሱን የነበረው ከዚህ በፊት ቁጭ ብዬ ለ24 ሰዓት ቁጭ ብዬ ለኮሎኔል ፋንታውን በተሰጠበት ጊዜም ቁጭ ብዬ የራሴን ገንዘብም ልኬ ቁጭ ብዬም ሰብስበናል። ቁጭ ብለን ዛሬ ለምንድን ነው በዚህ ደረጃ ሲወራ ልክ እንደ መለያየት እንዲህ ያደርጋል በጎጠኝነት በምን? አረ ተው ሰከን በሉ። አረ ግድ የላችሁም። ይሄንን ነገር መቅረፍ ሳንችል በየቦታው እየሄድን እኔ ስላለህ ነው እዚህ ጋር አሁን ማወራው። ይሄንን ነገር ሁላችሁም በአጽንኦት መከታተል ያስፈልጋል። አሁን ነገ ከነገ ወዲያ በሸዋ አካባቢ ስንሰበስብ ምንድን ነው የሚሉት? ብርጌድ ያለው ለምሳሌ አሁን ብዙ ኃይል ወጣቱ እየገባው እየወጣ ነው። ከዚህ አንጻር ምንድን ነው የሚያደርገው? ወጣቱ በወረዳው ስላለ እውቅና ላልተሰጣቸው ሰራዊት እንዳይሰጥ ለመሪዎች ነው የምናስተላልፈው። ከዛ በኋላ ለየትኛው የቡድን መሳሪያ ያስፈልገዋል፣ ቅድም እንዳልኳቸው ለየትኛው ተተኳሽ ያስፈልገዋል፣ ለየትኛው ምን ያስፈልገዋል የሚባለውን ነገር እነሱ ሊያከፋፍሉ ይችላሉ። ከዚህ አንጻር ሰፋ አድርጋችሁ አስቡ፣ አርቃችሁ ተናገሩ። ይሄ ግድ ሚኩ ተነስቶ ለእናቱ ልጅ አይደለም ያስታጠቀው፣ ደሙ ስለሆነ የምስራቅ አማራ ፋኖ መደራጀት ለጎጃሙ መደራጀት ስለሆነ፣ ለጎንደሩ መደራጀት ስለሆነ፣ ለሸዋው ጠበቃ ስለሆነ መደራጀት ስለሆነ ከዚህ አንጻር ከጠቀምን እንዲህ እያደረግን መጥቀም ነው እንጂ 250 ሺህ ብር ገዝተን ልከን ምንድን ነው የምንገዛው? ዛሬ እኮ አንድ ክላሽ የሚሸጥበትን ዋጋ እንኳ ጠይቃችሁ ታውቃላችሁ? ላይክ አንድ F1 ቦምብ ላይክ አዎ፣ እዚህ ጋር እንደው ዝም ብለን መናገር የሌለብንን ነገር ሁሉ አታናግሩ። ወይ ዙሞችን ክሬት አድርጉ፣ በዛ መሰረት እንወያይ። ከዛ በኋላ ሀሳቦችን በግልጽ ምን እንደሚያስፈልጋቸው እዚህ አካባቢ ኃይላቸው ስንት ነው? የግድ 7 ብርጌድ ስላለ የሁሉም አካሎች አንድ ናቸው ማለት አይደለም። አንዳንድ ቦታ ላይ በጣም የሰው ኃይል በዝቶባቸው ከሎጂስቲክ እና ከአመራር ደረጃ ለመስጠት ብለው ብዙ ያሳጠሩታሉ። ስለዚህ ከዚህ አንጻር ችግሮቻችን የምናጠብበትን አማራ እንደ አማራ ቢውልድ ተደርጎ አንድ እዝ መጥቶልን ሁሉንም ነገር የምናሰባስብበት፣ እነሱ ውጭ ያለው ጋራ ከየትኛው የፖለቲካ ክንፍ ይሰራሉ፣ የትኛው ሊቃውንት ጋር ያወራሉ፣ አካውንቶችን ያዘጋጁልን፣ በእነዛ መሰረት የምናስገባ ይሆናል። እዚህም ገንዘብ ላንሰበስብ እንችላለን። ሊቃውንት ስላጣን ነው እኛ እየለፈለፍን ያለ። ሄኖክ ፖለቲካ ስለሚችል እኮ አይደለም። ምሁራኖች ሲጠፉ ስለ ድሮን ጥቃቶች ከ80 ምናምን በላይ እኮ ድሮን ጥቃት አለ። የሚያወራ የለም፣ የሚተነትን የለም። እነዚህ አይነት ነገሮችን ያደረገ የጥናታዊ ጽሑፍ ያደረገ አንድም ተቋም አትጠሩልኝ። ስለዚህ ከዚህ አንጻር በሰራነው ስራ ፕራውድ የምንሆንበት ነው።
የሚገባው የአማራ በደል የገባው መጥቶ ይሰጣል። መስጠት ማይፈልግ መቅረት ይችላል። ግን ከመንገዳችን ማንም እንዳይቆም ይህንን ነው ምለው። ምናልባት ዩሪ ቆይተሃል፣ እኔም ማስረዘምኩኝ፣ በጣም ይቅርታ። ከዛ ውጭ ሌላ ካሳ አቋም ይኑርህ ስልህ እንዲሁ ኖርማሊ በእኔ ጉዳይ አይደለም። ባለፈው ዩሪን ስትተቹበት የነበረውም አለ ራሱን ዲፌንድ ማድረግ የሚችል ነው። ዩሪ ፖለቲካን አገላብጦ መናገር የሚችል ነው። ግን መድረክ ሲቀናችሁ የሆነ ነገር ማለት የሆነ ቦታ ላይ ሄዳችሁ ደግሞ እንደዚህ አይነት አማራ ጥሩ አይደለም። ይሄንን ነገር ርማት እንግሊዘኛ መጽሐፍ ፕሪሲምፕል ነው እንዴ? ዋት ካይንድ ኦፍ ፕሪሲምፕል? የእናንተ መርህ ምንድን ነው? መርህ ካለ አስተምሩን። እነ ሊዲያ እኮ ዋርካው ምሬንና አስረስን በዛ ደረጃ ቀለሉ፣ እንዲህ ተባሉ። ኧረ አይባልም። እኔ ሄኖክ ጀግና እያለ ምሬን ወዳጆን መጥቶ እንዲህ የሚል ሰው ዲቃላ ነው። ይሄ ሊፕ ሰርቪስ ደስ አይለኝም። እንደነዚህ አይነት መድረኮችን እንደውም ሼፕ ማድረግ ማስተካከል ነው እንጂ የነበረብህ ሊዲያ ወታ እንደዚህ ፕሪንሲፕል አያውቅም ምን አንተም እንግሊዘኛ ጽፋለሁ ብሎ እንዲህ ሀሜት ጥሩ አይደለም። ይሄንን እንድትታረም እፈልጋለሁኝ። ይሄን ለማለት ነው የምፈልገው። ዩሪዬ በጣም አመሰግናለሁ። በርታ። ለምታደርጋቸው ነገሮች ሁሉ ከጎንህ ነን። ባለፈውም በአንተ ስም ብዙ ብር ገብቶልናል። አንተም ራስህ መጥተህ ላደረግካቸው ነገሮች ክሬዲት መስጠት እፈልጋለሁኝ። ይሄ ነው አማራነት መሳል ነው። ከዚህ በኋላ የሚሳደብ ሰው ሲመጣ አሳደባለሁ። ፐርሰናሊ እንደ ሄኖክ የሚገድል ሰው ሲመጣ እገላለሁ። በዚህ አይነት ሁኔታ ተስለን መሄድ ነው እንጂ መድረኮች ሲፈጠሩ ሌላ ሰው የሆኑ ቦታ ላይ ስንሄድ ሌላ ሰው እየሆንን ነገሮችን እያንሻፈፍን እየሳልን የምንሄድ ከሆነ በጣም አደገኛ አካሄድ ነው። ከዛ ውጭ ግን ተቋም አለ የምትሉ አሁንም ችግሮች ሳይሰፉ ወይም ደግሞ መሬት ላይ እየተደረጉ ያሉትን ነገሮች አምተን ሳናፈራርጥ ለአማራ ትግል የምታስቡ ሰዎች ውጡና ሞግቷቸው። ማህበራት፣ ተቋማት፣ ግንባሩ ምናምኑ የሚባሉ ነገር ውጡና ተሟገቷቸው። ገንዘብ የሚሰበስቡ ሰዎችን አስቆሙልን። አይ ከተባለ ግን በኤቪደንስ አውጥተን የሚሆነውን ነገር ማድረግ እንችላለን። ከዛ ውጭ ሁላችንም እንደ አማራ እንቆም ሲባል የሆነች ጥሩ ሚዲያ ስትገኝ አይ እንዲህ ብለን እንለፍ አይደለም። ይሄ አይነት አማራነት አይደለም። ዲፕ ዳውን ተወርዶ እከሌማን ነው በዚህ ማህበር ላይ ያለውስ ማን ነው? ዛሬ ጥሩ ነገር ተነግሮ ተሄደ፣ ነገስ መመርመር ያስፈልጋል። ከሌሎች ጋር ተቀናጅተው ለአማራ የሚጠቅመው ሰው ማን ነው? አንድ ትልቅ ተቋም እስኪ 60 ምናምን ተቋማት፣ ማህበራት፣ ሲቪክ ማህበራት አሉ እየተባለ ወንድሞቻችን እንደዛ ይራቡ እንዴ? ጎንደር ጃናሞራ እና ዋግ ህምራ ላይ ያ ሁሉ ህዝብ ሲራብ፣ መተከል 420 ሺህ ሰው ተበትኖ፣ ደብረ ብርሃን ላይ ያ ሁሉ ህፃን ተበትኖ ዛሬ እኮ ሊሸጡ ላይሸጡ የሚባል ነገር አለ። እኛ ግን ስለ ግለሰቦች እርስ በርሳችን ነው ስንናቆር የምንኖረው። ስለዚህ ከዚህ አንጻር የምንሰራውን ስራ እንወቅ፣ የሚሰሩ ሰዎችን ደግሞ አናደናቅፍ። አመሰግናለሁ። ዩሪኒል ወርድ ስለሆነ አንድ ነገሮች ስሜ ተጠርቷል። አንዴ ቀስቶ ይለኔ ለወርድ ነው። አይ እኔም ቅድም እኮ አንተ የመለስከው መልስ ተመችቶኝ አይደለም ዝም ያልኩት፣ ለቤቱ ሴፍት ነው። ይቅርታ እና እኔ ልወርድ ነው። ዩሪ አንድ ነገር ብቻ ብዬ ነው የምወርደው። አንድ ጊዜ አንዴ ሚኪ እድሉን እሰጥሃለሁ። እኔ የፈለኩት አጭር ነገር ነው። እድሉን ሚኪ እሰጥሃለሁ። ካሳም ሚዩት አድርገህ እሰጥሃለሁ። ሞንኪ ቲዩብ አንተ ነህ ተረኛ እና አጭር ከሆነ አንተ ቀጥል፣ ከዛ ሚኪ ጋር እንሄዳለን። ዩሪ እኔ አመሰግናለሁ። ይቀጥሉ። እኔ ይቀጥሉ፣ ግን እጠብቃለሁ የሆነ ሀሳብ የሚሰጡ ከሆነ ግን እንደ ኳስ ሲመላለሱ አንዳንዴ ይለጠጣል ነገሩ ታውቃለህ። ለዛ ብዬ ነው። አይ ነው በስሱ ቀስ ብለው ይሄዱበታል። በነገራችን ላይ ሚኪ ከመናገሩ በፊት አንዲት በማድረግ ነው። እሺ ሚኪ ከመናገሩ በፊት አንዲት 30 ሰከንድ ወስጄ አድሬስ የማረጋት ነገር ይሄ ጦርነት በውሃ ሽጉጥ የምንታኮስበት ምግብ የማይበላበት ምናምን ጦርነት አይደለም። እኔ አንዳንዶች ሪሊ የተረዱት አልመሰለኝ። ለምሳሌ መሬ ወዳጆ ወጥቶ ገንዘብ ቸግሮኛል ሲል የካሳን አንድ የምጋራው ሀሳብ
ሌሎችም እንደዚሁ ቸግሮኛል የሚሉ አሉ። ሌላም ተብለን የረዳ ነው አለ። በነገራችን ላይ በዚህኛው ወር ኦልሞስት ሁለተኛ ኮንትሪቢዩሽን ነው። አሁን እኔ እንኳን በግሌ ሳውቅ የኔ አይነት ደግሞ ብዙዎች ይኖራሉ እንግዲህ በውስጥ ዚርዱ ሲባሉ የሚያግዙ ማለት ነው። ግን አንድ ነገር መረዳት ያለብን ከዚህኛው ዝግጅት የተማርነው ምንድን ነው? አንደኛ ሰው ምስራቅ አማራ ፋኖን እንደሚወድ አረጋግተናል። ለምን እነ ሚኪ ለጠሩት ግብረ መልሱ በጣም ትልቅ ነው። በቃ መልስ ተገኝቷል። ሀሳቡን የተቃወሙ ሰዎች ነበሩ። በቅንነት ሊሆን ይችላል ሀሳቡን የተቃወሙት። አሁን የካሳም በቅንነት ወስዷል የሰጠውን አስተያየት። በቅንነትም ያልተቃወሙ ሰዎች ሊኖሩ ይችላሉ። ይሄ ከድርጅት አፊሌሽን ለምሳሌ መሬ ቢቸገር የሆነ ቦታ እግር ላይ ይወድቃል ብሎ ይሄ ጉሮሮ የማነቅ የሚመስል አድቮኬሲ በተለይ ትዊተር አካባቢ አይቻለሁ። እነዚህ ወቅታዊውን የአማራ ትግል አይረዱም። እኔ ወንድማቸው መሆኔን መሬ ወንድማቸው መሆኑን የምናደርገው ትግል የወንድማማች መሆኑን እስክንድርና መሬ ወንድማማች መሆኑን አያውቁም፣ ማወቅም አይፈልጉም። እንዲህ አይነት ምንድን ነው አሁን ያለው ትግል በተለይ ይሄ ግንባሩ ምን ሆኗል? ያው እኔ የምደግፈው የለ ግንባሩን እንደ ኖህ መርከብ ነው ግንባሩን አሁን የማየው። እባቡም እርግቡም አለበት እና እርግቡ በቅንነት ነው መጥቶ የሚሞግትህ አማራ አንድ እንዲሆን ምናምን ይፈልጋል። እባቡ ደግሞ ተቋሙን ይጠቀማል። የተቋሙን ስም ተጠቅሞ ማጥቃት ይፈልጋል። እና እኔ ለሚኪ እንደው ምስጋናም ቢጤ ማቅረብ እፈልጋለሁ። ይሄ ፕራክቲካል ስራ ነው። በቃ ያየነው ምንድን ነው? ሊደርሺፕ ስኪሉን አይተናል። አሁን አንዳንድ ሰዎች ሲጽፉ ምናምን ያለው ሁለት ነገር አየው በዛ ዝግጅት ዙሪያ። አንደኛ እሱ ነገሮችን የተቆጣጠረበት መንገድ እና ሌሎች ደግሞ በእድሜ የሚበልጡትም ምናምን እሱን የታዘዙበት መንገድ በጣም ደስ ይላል። በአማራ ትግል ውስጥ መሪው ተመሪ ይፈልጋል፣ ተመሪውም መሪ ይፈልጋል። እንደችን የመሪና የተመሪ ለማድረግ ሳይሆን ፕላትፎርሙን የተቆጣጠረበት መንፈስና ሌሎች ደግሞ አይ በእድሜ እንበልጠዋለን በእንዲህ እንበልጠዋለን ብለው እሱን ያልታበዩበት መንገድ ሌላችንም ምሳሌ አድርገን የምንወስደው ነው። እና ፕራክቲካሊ ምንድን ነው? መሪ ወዳጆ ገንዘብ ይፈልግ ነበር፣ ገንዘብ መስጠት ነበረበት። አሲምፕል አስዳት ተቋም እስክንል የሆነ ነገር እስኪፈጠር ምናምን እኔ በተቋም አምናለሁ። አማራ ወደ አንድ እዝ ቢመጣ ደስ ይለኛል። እሱን በቶሎ ማድረግ ብንችል፣ ካሳ ወዳለው አደረጃጀት በቶሎ መምጣት ብንችል፣ ሁሉንም የሚያስማማ አንድ ወጥ ነገር ቢፈጠር እንደኔ ደስተኛ ሰው አይኖርም። ከበፊት ጀምሮ ብያለሁ። ግን ካልተፈጠረስ? ካልተፈጠረ ደግሞ እስኪፈጠር አልረዳም፣ እስኪፈጠር አልጠብቅም ምናምን ካልን ምን እያደረግን ነው? ፕራክቲካሊ የፋኖዎቻችን ጉሮሮ ላይ እየቆምን ነው። ያልበላ ፋኖ መታገል አይችልም። ትግሉ በጣም ኮንዱሲቭ በሆነ ኢንቫይሮንመንት ውስጥ የሚደረግ ትግል አይደለም። እና ይህንን ደግሞ እናንተም ታውቃላችሁ። የሚወጡት ፎቶዎች ሰልፍ ኤክስፕላናቶሪ ናቸው። በጣም ተጎሳቁለዋል ፋኖዎቻችን። የሚረባ ጫማ ምናምን ብዙ ነገር እንረዳለን። እና መሞጋገቱ በጣም አሪፍ ነው። ወደፊትም ይቀጥላል። እኔ በኔጌቲቭ አላየውም በነገራችን ላይ ከቅንነት የሚነሳውን። ግን እነ ሚኪ የሰሩት ስራ ሪሊ እኔ በጣም ኢምፕረስድ ሆኛለሁ። ተቋማት ፌል አድርገው እኮ ነው የተቋምን ቦታ የሞሉት እኮ። አማራ ማለት ይሄ ነው። በቃ ነው ታያለህ። ተቋምህ ከሰራልህ ትሰራለህ። ተቋምህ እስኪሰራ ደግሞ አንዲት ነገር እዚህ ላይ የምጨምረው እኔ ሚኪን ለመሰብሰብ ሲያስብ ምን አልኩት? አያምንም ግንባሩንም ጠይቄ መልስ ይዤ እመጣለሁ እና እንደዚህ መሰብሰብ የለበትም የምትመስል አስተያየት ሰጥቼው ነበረ። ከዛ አይቆይ ለማንኛውም እነሱ ቀርፋፎች ስለሆኑ እነሱ እንትን እስኪሉ ወገኖቻችን አያልቁም አለ ቃል በቃል። እና ኦኬ ብዬ እኔም ዝም አልኩና ሄጄ ቼክ አደረግኩኝ። አያሞች ጋር ቼክ አደረግኩ። የራሳቸውን ምክንያት ሰጡኝ። እንዲህ አይነት ነገር የለም፣ የተወሰነ ከዚህ በፊት ተሰብስቧል የተባለው ወንዲ በንዲ ነው ምናምን። የግንባሮቹን ሰዎች ቼክ አደረግኩኝ። አሁን የሰበሰብነው ተይዞብናል አሉ እና ኢንፋክት ቼክ ሳረግም ገንዘብ ተይዞባቸዋል በነገራችን ላይ። ስለዚህ ተቋም ፌል ሲያደርግ ግለሰቦች 7-8 የሚሆኑ ግለሰቦች የተቋምን ቦታ ፊል አድርገዋል፣ ጋፑን ሞልተዋል። ይሄን ነው የምንፈልገው እና አፕሪሺየት ማድረግ እፈልጋለሁ በዚህ አጋጣሚ። ውይይቱንም ያው በወንድማማች መንፈስ እንድትቀጥሉ ነው። ቀጥል ወይ ሚኪ ወይ ካሳ ቀጥሉና ከዛ ራፓፕ እናደርገዋል። እሺ። አይ
እኔ መቀጠል እፈልጋለሁ። አንደኛ ለአንተ ማለት ነው ዮሪ፣ ለአንተ እምልህ ነገር አለኝ። አይ ሚኪ ይቅርታ አድርግልኝ፣ ጊዜ አልሰጥም። ለምን ነው ብዙ ተናግራችኋል፣ ሰምተናል። እና እዚሁ ጋር ቁጭ ብለን የተወሰነ ስናገር በጣም እኔ ለዮሪ ማለት የምፈልገው ነገር አለ። እሺ መንኪቲው ሚኪ እናስቀድመውና አንተ ትቀጥላለህ። እሺ ቀጥል መንኪቲው ማለት እንትን እንዲል ብዬ ነው አንዳንዴ። እሺ ጎሄድ ቀጥል። እኔ ዮሪ እዚህ ጋር ማለት ነው እኔ ሳላደንቅህ አልፈልግም። የማደንቅህ እንደ ማሽቃበጥ ምናምን አለ። እኔ ብዙ ስለምሰማ ነው፣ ብዙ እንሰማለን፣ ብዙ ነገር እሰማለሁ። እና እኔ ካሳንም በጣም ነው የማደንቀው። አንተን ክሪቲሳይዝ ቢያደርግም እርግጠኛ ነኝ ካሳ ቅሌታም አይደለም። ክሪቲሳይዝ ሲያደርግ ሎጂካል ክሪቲሳይዝ ሊያደርግ ይችላል። አላር እንደዚህ ኤፕ የምንልበት ነገር ሎጂካል ክሪቲሳይዝ ለምንድን ነው? ካሳ አንደበቱን የጠበቀ አስተዋይ ሰው ነው። ይህ ስሜታዊ ሆኖ ሌላ ነገር እንደማይሄድ አንተን ክሪቲሳይዝ ቢያደርግም ክሪቲሳይዝ የሚያደርገው ነገር እንደዚህ ጉንጭ የለቀቀ ነገር አይደለም። ለምንድን ነው? ብዙ የምሰማቸው ሰዎች አሉ። ብዙ ፖለቲክስ የሚችል ሰው አንተ ፖለቲክስ ከሚችሉ እንዲያውም ሰብሳቢ ብትሆን ነው እኔ የማስበው። ይህ ሶሻል ሚዲያ ሳይበር እንትን ላይ ቅድም ዶክተር ሰናይት እንዳመጣት ሙሉ አማራውን ሰብሳቢ እንኳን ከዛም አልፈህ ከሰብሳቢነትህ በዲጂታል ፋኖ ላይ አጀንዳ የምትሰጡ በውስጥ የምትተዋወቁበት ፕራይቬት ግሩፕ የሚባላል። አሁን ቢጎ የሚባል አፕ አለ። በጣም በ90% ቲክቶክን ይበልጠዋል። ብዙ ነገር ስክሪንሸር ሁሉ እያደረጋችሁ እዚሁ ላይ ገብተህ ማሳየት የምትችልበት። ለምንድን ነው? አጀንዳ የሚሰጡ እናንተ አሁን አጀንዳ ሰጪ ነው የምትወጡ። አሁን ብዙ ጊዜ ወደኋላ የምቆጠበው ለምንድን ነው? ፖለቲክስ ላይ ሁሉ አንድ አንደበት የለውም። ተቀባይነት ጣፋጭ አንደበት ያለው ሰው አለ። ይህ እግዚአብሔር የሚሰጥ ጥበብ አለ። አንዳንድ ሰዎች እውቀት እያላቸው አንደበታቸውን መግለጽ የማይችሉ ሰዎች አሉ። ፖለቲክስ ቋንቋ ምላስ ይጠይቃል። ልክ እንደ ክርስቲያን ታደለ ተናጋሪ መሆን አለብን። ፓብሊክ ሪሌሽን ኦፊሰር ሲያደርጉ ተመርጦ ነው፣ በትምህርት ብቻ አይደለም። አንደበት ያለው ሰው አለ። ለምንድን ነው? ከሌሎች አንደበት ለጆሯቸው የሚጣፍጥ ሊያሰርጽ የሚችል። አሁን አንተ ይህ ብቃት አለ። ብዙዎቹ አንተን የሚከተሉን አንደበትህ እንደገና የፖለቲካ ብዝለዝ እንደገና መጽሐፍ የማንበቡ ብዙ ነገር ስታነብ እውቀት ይኖራል። እዛ ላይ አንደበት ሲጨመርበት እንትን አለ እና በውስጥ ብሰበስቧቸው እና አጀንዳ የሚሰጡ አሁን እኮ ሁሉ እንደመጣለት እንደ ቆራ ነው የሚለፈልፈው። ዮርዬ ይገባሃል፣ ህመሜ ይገባሃል። አሁን የብዙዎቻችን ኢሊት የተማርን የምንለው ከፍተኛ ትምህርት የተማር ሰዎች ያመናል። ለምንድን ነው? ምንም እውቀት የሌላቸው ዝም ብለው እንደ ቆራ ሲጮህ እንሰማለን። የአማራን እንትን ከትግሉ ይበልጥ ወደኋላ እያስቀሩት ነው። ይህ ታውቃለህ፣ ፖለቲክስ ማለት ምን እንደሆነ አንተ ታውቃለህ። ለሁሉ አጀንዳ ይሰጧቸዋል። የተለያየ የሚከተላል። ለዛ ሁሉ አንድ አይነት ነገር ነው የሚለፈልፉ። ስድባቸው አንድ ነው፣ እንትናቸው አንድ ነው፣ የማሸማቀቅ ስራው አንድ ነው። ሁሉም የሚሰሩት አንድ ነው። ኦሮሞዎች ምን ሲሰሩት አለ። አማራ የሚጎለው ነው፣ አጀንዳ የሚሰጠው የለም። እና ብትሰበስባቸው እንዳንተ ኢሊት የሆኑ የተወሰነ አጀንዳ መስጠት የሚችሉ አንድ አይነት ነገር እንዲያወሩ የማድረግ ስራ ይህን ብትሰሩ ለምንድነው? በውስጥ ማለት ነው። ሌላ አፖች አሉ። ተሰብስበህ የተወሰነ ኢሊት የሆነ የተማረ ትምህርት በጣም ኃይል ስላለው ከፍተኛ ትምህርት የተማረ ሰው የማንሰላሰልና ነገሮችን ከተለያየ አንግል የማየት አቅም አለው። ለምንድነው? ሁሉ በየሚናው መጫወት ስላለበት ማለት ነው። ኢሊት የሆነው መምራት መቻል አለበት። ይህን የምልህ ይህን ብትሰራ ለምንድነው? በጣም ስለማደንቅ ዛሬ ያደረግከው ራሱ ለእኔ በጣም ኢመንስሊ ነው። በቃ በጣም ታች ያደረገኝ። ለምንድነው? ልጅቱንም ማምጣትህ። አንድ ነን፣ አማሮች ነን። አት ኢንድ ኦፍ ደ ዴይ ያመናል፣ የአማራ ህመም ያመናል። ይህን ብትሰራ በጣም ብታደርገው ለምንድን ነው? አንዱ ኢሊት ነህ ለእኛ አማሮች እና ዩሪዬ ይህን ብታረግ በጣም ትልቅ ነገር ስለሆነ ለምንድን ነው? አጀንዳ የሚሰጠው ማህበረሰብ ያስፈልጋል። ኢሊት የሆነ በዲጂታል በውስጥ ለውስጥ ተገናኝታችሁ በፕራይቬት ግሩፕ ናችሁ፣ አጀንዳ ሰጣችሁ፣ ሁሉ አንድ ነገር
ማንም እየጠለፈ እየጣለን በራሳችን በውስጥ ብዙ ነገር ተጠላልፈን ማለት ነው አንድነት እንዳንሆን እያደረገን ስለሆነ ነው። ይህም ብሰራ በጣም ደስ ይለኛል። ሁለተኛ ደግሞ ማለት የምፈልገው አሁን እነ ካሳ ያለውን እኔ ካሳም ያለውን ነገር ማለት ነው ሚኪን በጣም ነው ያደነኳቸው። ሄኖክንም ሚኪም አብዱም ተሰብስበው ገንዘብ ሲሰራ በጣም ልቤን ደስ ብሎኛል። እንዴት ደስ እንዳለኝ ለምንድን ሁሉ አማራ ደስ ይለዋል። ይህን ነገር መገንዘብ መቻል አለ። በጣም ደስ ይለናል። በጣም ይህን ያህል ብር ተሰበሰበ ሲባል አንድ አካላችን ስለሆኑ ማለት ነው። አማራ ማለት አንድ ሰው ነው። እግሩ፣ እጁ፣ ሁለት እግር አለው፣ ሁለት ጆሮ አለው። ይህ አካላችን ነው፣ ኦርጋናችን ነው አማራ። ምንም አያመንም። ይህን መገንዘብ ይጠበቅባቸዋል ብዙዎቻችሁ። አንድ ሆል ፉል ባዲ ነው አማራ። አንድ እጁ አንድ ነገር ሲያገኝ ስታዩት አንድ ሰው ደስ ይለናል ሁሌ። ግን ይህ ማለት እኔ እንደዛ እያየኋችሁ ደስ እያለኝ ካሳ ደግሞ የተናገረው ነገር እውነት ነው። ለምንድን ነው እዚህ ላይ አንድ ነገር ልበልና፣ ቅድም የተናገረው እውነት ነው። እስኪ ይታያችሁ በአንድ ላይ ሁሉ አማራ በቲክቶክ ተሰብስቦ ሪፕሬዘንት የሚያደርጉት በጎጃሙም፣ በጎንደርም፣ በሸዋም፣ በሁሉም ያሉት ልጆች እዚህ ላይ ቲክቶክ ላይ ሰብሰብ ብለው ማለት ነው ለሙሉ አማራ ቢሰበስቡ ማአት ሚሊዮን በብዙ ሚሊዮን እንደሚወጣ ታውቃላችሁ። በጣም ብዙ ሚሊዮን ይወጣል እኩል ቢከፋፈል። ለምንድን ነው ብትሉኝ ይህ ገንዘብ መሰብሰብ ብቻ አይደለም፣ አንድነታቸው ሁሉ ይታያል ውስጥ ላይ። ቲክቶክ ውጭ ላይ ቁጭ ብሎ ሲያዩ የጎጃም ውክሎች ያያል። እንደዚህ የተወሰኑ ሰዎች ውክልና ሪፕሬዘንት የሚያደርጉት አካባቢ አለ፣ ብዙ ሰዎች የምናያቸው ማለት ነው። አንድ አማራ የሚመጣው ሁላቸው ሲሰበሰቡ ሁሉ ደስ ይለዋል። አማራው አንድ ይሆናል። የሸዋው ደስ ይለዋል፣ የጎጃሙ፣ የጎንደሩ፣ የወሎው ደስ ይለዋል። ይህ ደግሞ ምን ያመጣል? ገንዘብ መሰብሰብ ይቻላል፣ አንድነትን ይሰራል። ለምንድን በየትኛውም አቅጣጫ ያለው አማራ በሰሜኑ፣ በምስራቁ፣ በምዕራቡ ያለው በጎጃም፣ በጎንደር፣ በወሎ፣ በሸዋ ያለው አማራ እኩል ችግር ነው ያለበት። እኩል ችግር ነው። ፋይናንስ፣ ገንዘብ በጣም ትልቅ ኃይል እንዳለው ማወቅ መቻል አለብን። ገንዘቡ፣ እንቅስቃሴው፣ ምግቡ፣ እንደዚህ ራሽኑ፣ እንደገና ኢንፍራስትራክቸሩ፣ ብዙ ነገር የሚያደርጉበት ገንዘብ ነው የሚያንቀሳቅሰው። ሁሉ ያለበት አንድ ችግር ነው። ካሳ ከተናገረው ነገር እኔ በጣም እውነት ነው። ፐርሰናል ወስዶት አይደለም። እንደዛ ቢሆን አንድነት እንደሚመጣ ስላመነ ነው። እኔ ግን ይህን ነገር ስናገር ለሚኪም ሆነ ለስለሽም ነበረ፣ ሚኪም ነበሩ፣ አብዱም ነበሩ። ውጭ ላይ ተቀምጬ የሰበሰባችሁ ገንዘብ ሳይ እንዴት ደስ እንዳለኝ እንዴት ነው የምነግራችሁ? እንዴት ውስጤን ማለት ነው። ለምንድን ነው ያንን ያህል ገንዘብ ሲሰበሰብ ውስጤ እንዴት እንደዳነሰች እንዴት ብዬ ልነግራችሁ አልችልም። ይህ ደስታ ነው። በጣም ነው ደስ የሚለው። ግን አንድ ቢሆን ምን ያህል አማራው ማለት ነው ውጭ ላይ ሆኖ ስንት ብር ኮንትሪቢዩት እንደሚያደርግ ታውቃላችሁ? አሜሪካ ያለው፣ ዩሮፕ ያለው፣ አረብ ሀገር ያለው አንድነቱን እየሰራችሁለትም ስለሆነ ማለት ነው። እና ቀላል ነው። ይህ ማድረግ ይቻላል። ይህ ከባድ አይደለም። በጎጃም ያሉ ልጆች፣ በጎንደር ያሉ ልጆች፣ በወሎ ያሉ ልጆች፣ በሸዋ ያሉ ልጆች በአንድ ላይ ቲክቶክ ላይ ስብስብ ብሎ ሰብሳቢውም ራሱ ዩሪ ቢሆን ማለት ነው ገንዘብ ሊዋጣ ነው። አንድ ሙሉ አማራ ማህበረሰብ ሊዋጣ ነው ተብሎ ሪፕሬዘንት የሚያደርጉት እዚህ ጋር ሰብስበው ቢያደርግ በእርግጠኝነት በብዙ ሚሊዮን ብር ይሰበሰባል። እንደገና ደግሞ አንድነትም ያደርገዋል። ልክ ሌሎችን የሀሳብ ልዩነት እንዳለባቸው ዛሬ እንዳረከው እንደሰበሰብካቸው ማለት ነው። ይህ በጣም ልብ የሚያረካ ነገር ነው እና በጣም ደስ ይለናል። ዮሪ በዚህ ብትቀጥልበት። ሌሎቻችሁ ደግሞ ፐርሰናል አትውሰዱት። አንዳንድ ሰዎች ገንቢ ሀሳብ ከእናንተ ትንሽ ቀረን ያለ ግን ከቀንነት ነው የሚናገሩት። እኔ ካሳን በብዙ ቦታ ሰምቼዋለሁ። ልክ ዩሪ እንደምንሰማው ምንም መጥፎ ነገር ሰምቼባቸው አላውቅም። እና እንትን አትበሉ፣ አትደቁሷቸው። ሲሪየስሊ በጣም ጎጠኝነት ሜንታሊቲ ያላችሁ ሰዎች እንዳላችሁ አውቃለሁ። እኔ የምሰማው ነገር ሰው ስለማይ ማለት ነው። ውጭ ላይ ሆኜ ብዙ አለው ግን ያመኛል። መናገር አልችልም። ዩቲዩብ ቪዲዮ ልሰራበት አልችልም። እንዳልሰራ ያመኛል። አማራን አንድነት እንደምበታትን ይገባኛል። ግን ይሁን ብለን ስም የምንለው ነገር አለ። ብዙ ጎጠኝነት በአንደበታችሁ ብዙ ነገር ብትናገሩ ምን አይነት አስተሳሰብ እንዳላችሁ ሳይኮሎጂካሊ ማን ጋር ግሩፕ ተሰብስባችሁ እንደምትሰበሰቡ እናየዋለን ብዙዎቻችሁ። እኔ የአዲስ አበባ ፋኖች፣ የአዲስ አበባ ተወላጅ ልጆችን በጣም ነው ማደንቃቸው። ለምንድን ነው ብትሉኝ ከዚህ ርቀዋል የተወሰነ ፐርሰንት። በአካባቢያችን አማራ ክልል ውስጥ ተወልደን ካደግን ልጆች የአዲስ አበባ ልጆች የተወሰነ እንትን ደስ የሚለኝ ምንድን ነው
ከሁሉ ጋር የመስራት አቅም አላቸው አያለሁ። ይህ ነገር ደስ ይላል። አማራ ደም ያላቸው አዲስ አበባ ተወልደው ያደጉ በጣም ትልቅ ስራ ነው የሚሰሩት። ለምንድን ነው ብትሉ ከጎጠኝነታቸው ወጣ ይላሉ። በአካባቢ ተወልዶ ስታድግ የሆነ ነገር እንትን የሚልህ ነገር አለ እና እነሱ ግን አዲስ አበባ ውስጥ ስላደጉ ከብዙ ብሔር ብሔረሰብ ጋር ስለኖሩ አሁን ያለው ጭቁንነት አማራ ስለ ችግር ስለደረሰበት ነው ይህን የሚያደርጉት እና ይህን ነገር አማራውን አንድ የማድረግ ስራ ብትሰሩ እናንተ አዲስ አበባ የተወለዳችሁ ልጆች ለምንድን ነው ጎጠኝነቱ ሊያጠቃችሁ አይችልም ብዬ አስባለሁ ብዬ ስለማስብ ለምንድን ነው ትንሽ ገለል ያላችሁ ናችሁ ከጎጠኝነቱና ብዙዎቻችሁ ደግሞ በምር ጎጠኝነቱን በውስጣችን የምናየው ነገር አለ። ዩሪን ይገባዋል፣ ውስጡ ይገባዋል፣ ያማል፣ በጣም ያማል። አንደበታችሁ፣ ንግግራችሁ፣ ግሩፕ ናችሁ ተሰብስባችሁ የምትሰበሰቡበት እናያለን። ይህን ነገር ተውት። ማንንም ኢንቴሊጀንሳችን መሳደብ ማለት ነው። እኛ 3ኛ ክፍል አይደለም፣ ኢሊት ነን፣ እናውቃለን። ግን አማራን ላለመከፋፈል በጣም ችግር ስላለበት መሬት ላይ ያለው ከባድ ቀንበር ስለተጫነበት ብለን ዝም ነው የምንለው። ለምንድን ነው? ስለሚከፋፈል። ጨርሻለሁ። ይህን ማለት ፈልጌ ነው። ለማንኛውም ቀጥልበት ዩሪ፣ በጣም ነው የምናደንቅህ ለምትሰራው ስራ። በዚሁ ዛሬ በጀመርከው አጀንዳ ቀጥልበት። አንድ የማድረግ አሜሪካን ያሉት ትሪፕል ኤ በለው አንድ አማራ በለው የተለያዩ እውነት አማራ ከሆኑ የእውነት እንትን ካላቸው እዚህ ጋር መጣው ሀሳባቸውን አንተ በሰብሳቢነት እንዲቀበሉ አጀንዳ የምትሰጡ ሀሳብ የምትሰጡ የሚከፋፍል ሀሳብ ሳይሆን ቅማንት አገው እያሉ እንትን እያሉ የሚከፋፍል ሀሳብ እንዳያመጡብን ራሳቸው አጀንዳ የሚሰሩ ልጆች ስላሉ ማለት በጣም ያማል እና ለማንኛውም ሀሳቤን ጨርሻለሁ። አይ ላቭ ዩ ጋይስ፣ አይ ላቭ ዩ ኦል አማራን። በእውነት በጣም ነው የምወዳቸው። ቴንኪው በጣም አይ ቲንክ ለአስተያየቱ እናመሰግናለን። አንዳንድ ነገር ላይ በኋላ የምንሰጣቸው አስተያየቶች ይኖራሉ። በተለይ ይሄ የአዲስ አበባ ጉዳይ የሚባለው በቀደምም ትንሽ እርማት ቢጤ ሰጥቼበታለሁ፣ በኋላ መሄድበታለሁ የተወሰነ። ሚኪ እንዳልኩትኝ ቅድም በዚህኛው ዙር የተሰራው ስራ እኔ ሪኮግኒሽን በትክክል መስጠት ስላለብኝ ነው ይሄን የምናገረው። አንተ ቁጭ ብለህ እነ ሚኪ የሰሩትን ስራ መስራት ትችላለህ ወይ? ሰውን በዛ ደረጃ አቀናጅተህ መርተህ ምናምን ብትሉ አልችልም። በቃ አንዳንድ ሰው ያለው ተሰጥኦ በጣም ልዩ ነው እና አንደኛ ተሰጥኦ ሊደርሺፑ፣ ሁለተኛ ደግሞ የመታመን በሌሎች መታመን ደግሞ ትልቅ ነገር ነው። አብዛኛው አማራ ሚኪ እንደሚቀበለው ያየሁት አንደኛው ማስረጃ ይሄ ነው። ኮምፕሊት ጥያቄ አልጠየቅም። በቃ ፎር ዳት ማተር እኔ ራሱ ልሰብስብል 7 ሚሊዮን ብር መሰብሰብ እችላለሁ ወይ ምናምን ትልቅ ጥያቄ ነው። ሁለተኛ በዛም ያህል ሲንክሮናይዝ ማድረግ አልችልም እና ይሄ በጣም እንዴት መሰላችሁ ይሄን የምትገምቱት በስራው ዓለም ስትገቡ ፕሮጀክት የሚባል ነገር አለ እና ፕሮጀክት ፕላን ታደርጋለህ። በጀቱን፣ የሰው ኃይሉን ከሌን እዚህ መድቤ በጣም ትልቅ ነገር ነው ፕሮጀክት ማኔጅመንት በነገራችን ላይ እና ይህንን እንደ 7 ሚሊዮን ብር ፕሮጀክት እንደመራ ነው ሚኪ ያየሁትኝ እና በጣም ሚኪ እንደው ያቀናጀበትን መንገድ ነው እንጂ በአጠቃላይ ደግሞ ቲሙ ታዛዥነቱ በጣም ታዛዥነት ትልቅ ነገር ነው በነገራችን ላይ እና የቲሙ ታዛዥነት ራሱ ለእኛ ምሳሌ የሚሆን ነው። ወደፊትም እንዲህ ከተሄደ ይሄ ቲም ሌላ አስፈላጊ ነገሮችን እየጨማመረ በጣም ትልቅ ነገር ይሰራል ብዬ ተስፋ አድርጋለሁ እና እንደው በተገቢው ሪኮግኒሽን ለመስጠት ነው። ሚኪ አሁን ማይኩን ውሰድና ቀጥል። ከዛ ካሳን እድል እንሰጠዋለን፣ ዴቭም እድሉን ይወስዳል። ስለሽም እኔ ከዚህ በኋላ አላወራም። ቀጥሉ። ኦኬ፣ አመሰግናለሁ ዩሪ። አይ ቴንኪው። በቅድሚያ አንተን ማመስገን እፈልጋለሁ። ሁለተኛ ስለሺ፣ እንዲሁም ዴቭ ከላይ ያለው ወንድማችን፣ ወንደሰን፣ ቤቲ፣ እነ አዳ፣ እነ ብርቴ ስማቸውን ያልጠቀስኳቸው በጣም ብዙ ከታላላቅ ወንድሞቼ ደግሞ እነዚህ አሁን የጠቀስኳቸው ማለት ነው መጥተው ትሪት ስታደርጉ የነበረበት አብራችሁ በርቱ አይዟችሁ ስትሉ የነበረበት እርቀት በጣም ደስ የሚል ነበረ። በጣም ነው የምናመሰግነው በዚህ አጋጣሚ ማለት ነው።
አሁን ቅድም ሲሰጡ የነበሩ በተለይ እኔ አንድ ላንተ መጠየቅ የምፈልገው በትናንቱ መነጽር ማየት የሚፈልጉ የሀሳብ ዳዋዎች አሉ። ስለዚህ ከዚህ ቤት ስመጣ ግንቦቴው በጣም እየተሰቃየ ነው እና እንዲያው ሞዴሬተሮች ለምንድን ነው ዝም የምትሉት? ጥያቄ ነው። ቆይ ለአንተ ለራስህ ለምን ሞዴሬተር አልሰጥህም? ሚኪ ይህን ዝለለው። አሁን ሞዴሬተር ትወስዳለህ። ቤት ቀጥል ወደ ንግግር። እሺ ለምን በጣም ይቅርታ ይህን በመናገሬ ተወደደም ተጠላም፣ ግን በዚህ በሶሻል ሚዲያ ኦርጋናይዝድ አድርጎ ውጤታማ ስራ የሰራ አንዳችም አዋቂ አልነበረም። ይህ ደግሞ ሪከርዱ ተሰብሯል። አንተ ክሬዲት ሰጠኝ አልሰጠኝ ከስር ያሉ ግንቦቴዎች ወደድክም ጠላም እያቀረሸ የምትውጠው ሀቅ ዋንጫውን በልተነዋል። ከማን? ከቲሙ ጋር። ያ ስለዚህ እንደዚህ አትበል፣ እንደዚህ አትሄድ፣ እንደዚህ አትድገም፣ እንደዚህ አትድገም የምትለው አንተ መጀመሪያ እኔን መተቸት የሚቻለው በእኛ ቲም ልክ የሄድክበት ርቀት ሲኖር ነው። አልሄድክም። በቃ አምሶሪ ተሸንፋል። እችን ሀቅ ማወቅ መቻል አለብን። ስለዚህ ከስር ያላችሁ ስም ለመስጠት የምትጋጋጡና እኔን ከፍ ዝቅ ለማድረግ ምናምን የምትሄዱበት ርቀት አምሶሪ ብሮ 9-0 እመራለሁ። በጣም ይቅርታዬን ቃል በመናገሬ ለምን ኦርጋናይዝድ አድርጎ አስተባብሮ ችግር ላለበት አካል መድረስ አልቻልክም። ዛት ሚንስ 9-0 በርቻለሁ ማለት ነው። አንተ ክሬዲት ሰጠኝ አልሰጠኝ አይዶንጀር። ፋክቱና ሀቁ ይሄ ነው። ነገ ጧት ከዚህ የተሻለ ስራ ትሰራለህ አይደለም? አንተን ከሰራ የልጅ ልጅን እከተልሃለሁ። ያ ምንም ባላደረግንበት ምድር ውስጥ ነን። ግን አሁን ዝም ብሎ በኮሜንት እንደዚህ አንተ እንደዚህ አንተ ቅድም ሲጽፉ የነበሩትን እኔ የማውቃቸው ማለት ነው ከእኔ ብሎክ ናቸው። ግማሾቹ ትግሬዎች ናቸው፣ ግማሹ ኢትዮጵያኒስት ነው፣ ግማሹ ደግሞ በእኛ ፕሮፋይል የሚነግድ ኦሮሞ ነው። እነዚህ ናቸው አሁን የሚሳደቡት። ስለዚህ እነዚህን ደግሞ እኔ ስናገር የእኛ ልጆች ራሱ ቢግ ሪስፔክት። ለምንድን ነው ሪስፔክት ማንሰጣጠው? እንትን አላችሁ አይደል? ፎሎ ምንድን ነው ሞዴሬተር አላችሁ አይደል? ለምን በጣም ነው የሚሰማኝ እውነት ለመናገር። ከዚህ ቤትም ደግሜ ላለመምጣት ሁሉም የወሰንኩበት ሰዓት ነበር። እንከባበር ማለት አንተ እኔን ስታስከብረኝ እኔ አንተን ሳከብርህ አንተ እኔን ታከብረኛለህ። ግዴታ ስለሆነ ማለት ነው። ግዴታ ነው። ወደድክም ጠላ ለመከበር ማክበር አለብን። ስለዚህ ከዚህ ማንም ግንቦቴ መጥቶ ሲያቀረሽ ቁጭ ብሎ ማየት ምንድን ነው? በጣም ነው የሚገርመው። ወደዚህ ቲም ስመለስ እኔ ወደ ፖለቲካዊ ኢሹ ብዙም አልሄድበትም፣ ችግር የለውም። ወደዚህ ቲም ስመለስ ግን ሚሳኤል ግንባራችን ላይ ቢደቀን ወደኋላ አንልም። ሚሳኤል ማታ ትሞታለህ የጧቱን ስራ እንዳሰራው በባል አልመለስም። ያውን አንዱ እና እንደዚህ በጎጥ የወደቁና በበታችነት ስሜት እንትን ያሉ ሰዎች እንደዚህ ሲያቀረሹ ዝም ብለን ማየት አልነበረብንም። አምሶሪ በጣም አዝናለሁ ይህ በመሆኑ ማለት ነው። ሌላው ወደ ፖለቲካው ስንሄድ አማራ የራሱን ማይሰጥ የሰው ማይፈልግ ነው ብዬ ነው ማምነው። አማራ ልጅና የእንጀራ ልጅ የለውም ብዬ ነው ማምነው። ስለዚህ አጽመርስቱን ቆራርሶ ከፍሎ ሰጥቶ ግማሹን አስከብሬ እሄዳለሁ ካለ ሙሉ አማራ ነው ብዬ አላምንም። አማራ የራሱ የሆነ አጽመርስት አለው። የራሱን አጽመርስት ደግሞ ለመጠየቅ ወይም ደግሞ ለማስመለስ የማንም ቡራኬ ማንም ፍቃድ መጠየቅ አለበት ብዬ አላምንም። ስለዚህ አይ በዚህ መንገድ ነው የምንሄድ የሚሉ ካሉ መንገዱን ጨርቅ ያርግላቸው። እንደኔ ያረዳድ ግን የአማራ ግዛት እስከ ዋሽ ነው፣ ከተከዜ እስከ ዋሽ ነው። ይህን ደግሞ ማስመለስ የሚችለው አማራውን መገንባት ትውልድ መቅረጽ የሚችለውም ደግሞ ከዚህ ሚዲያውን ስላገኘ ነው፣ ፎሎም ስላለን። ከስር ያለውን መቅረጽ ካልቻልን እኛ ለባብሰን ለጠላት መጠቀሚያ ከሆነ ይህ ብሔርተኝነት አይደለም ብዬ ነው ማለት።
ለምሳሌ አንድ ፓርት ልንለያይ እንችላለን። እዚህ አሁን ችግሩ ምንድን ነው? እዚህ አሁን አማራ ቀቡም ከጋራ የተወለደውም ግንቦቴውም ብአዴኑም የሚጨፈጭፈኝ ለምንድን ነው ሲባል ይቺ አገር በአማራ መቃብር ላይ እንድትቀጥል ይፈልጋል። የአማራን ጥቅም ሳይሆን ማስከበር የሚፈልገው ማስቀጠል የሚፈልገው አንድ የራሱን ስብዕና ነው መገንባት የሚፈልገው። አሁን እንደሚያለቅሱት ለምን ሚኪ በዚህ ልክ ሂዶ ትናንት በመንጋ ስንዘምትበት የነበረ ትንሽዬ ልጅ እንዴት አማራውን ኦርጋናይዝድ አድርጎ አንድ አደረገው ነው የበታችነት ስሜት። አንድ አድርጌያለሁ ወደድክም ጠላ። ሁለተኛ እንዴት ለተቸገሩት አውቶማቲክ መብረቃዊ ጥቃት እንደሚባለው ሁሉ ለምን በዚህ ቅጽበት ሳትቀነስ ሳትጨመር ለምንድን ነው ለጀግኖቻችን የደረሰው ነው። ሌላው የበታችነት ስሜት ከዚህ በላይ ይሆናለሁ። ገና እኔ ስራ አልጀመርኩም እንደግለሰብ ማለት ነው። ገናውን ነው ሀብለን የምንጀምር ስራ። ስለዚህ ከእንደዚህ አይነት እሳቤ ብንወጣ አሪፍ ነው። ቢያንስ እንኳን ትንሽ እያደረገን ልጅ አሁን እዚህ አንድ አማራ ነው የሚሉ የአማራን ፕሮፋይል አድርጉ እንደዚህ አድርጎ ሲሳደብ ስታየው በጣም ነው የሚያናድድ። ለምን የብሔርተኝነት ጥጋችን አልተግባባንም፣ አንተዋወቅም። እኔን አታውቁኝም ብል ማጋነን አይሆንብኝ። የመጀመሪያው አማራው ያለምንም ቅድመ ሁኔታ አጽመ ርስቱን ማስከበር ነው የመጀመሪያው። ህልውናው እንዳለው ብሎ ማለት ነው። የእኔ ሌብል ደግሞ ከእናንተ ከፍ ያለ ነው። እናንተ ብሔርተኛ ልትሆን ትችላላችሁ፣ እኔ ደግሞ ዘረኛ ነኝ። ለምን በዘሬ ነጥሎ ያጠቀኝን አካል ማጥቃት። ስለዚህ ስለማንመጣጠን ከስር ያለው ደግሞ ይሄ ተለጣፊ ታካኪ ውታፍ ነቃይ በአማራ መቃብር ላይ እየነገደ የኖረው አሁን ደግሞ ሁለተኛ ዙር ደግሞ ሲዘርፍ የነበረው ብር እንዳይዘርፍ ጉርባው ላይ ቆምኩበት። ሶስተኛው እናንተ አሁን ይሄ ብሔርተኛ ነው የሚለው የሚፈልገው ምንድን ነው? ነፃ መውጣት ነው የሚፈልገው። እኔ ደግሞ ነፃ መውጣት ብቻ አይደለም፣ ነፃ መውጣት በቂ አይደለም፣ ሂሳብ ማወራረድ ነው የምፈልገው። በግልጽ ነው። አቋሜን እንቅጯን ነው። ለምን አቋሜ የሚመቸው ይከተለኛል፣ አቋሜ የማይመቸው ደግሞ ይረቀኛል። 4 ነጥብ። ለምን በማንነቱ የተጠቃ በማንነቱ የተደፈረች እንደ በቆሎ የተጠበሰች ተዘዝቃ የተሰቀለች ወላሂ ላዚም ከዚህ በኋላ አማራ አለም ያለ የተሰየፈች ሽል የተሸለቀቀበት እስከ ነፍሳችን የተቀበርንበት ምድር ላይ ቆሞ ስለ ኢትዮጵያ ላውራ ይለኛል። በየትኛው አቅም፣ በየትኛው ስሌት፣ በየትኛው ፊዚክስ፣ በየትኛው ማትስ ስለ ኢትዮጵያ ላውራ? ለዚህ ነው አሁን ብሔርተኛ ነው የሚለው ከእውነት የራቀ ውሸት ስለሆነ የሚበዛው ማለት ነው። ለምን አልገባውም? አንተ ነፃ መውጣት ሊሆን ይችላል የሚፈልገው፣ እኔ ደግሞ ሂሳብ ማወራድ። በግልጽ ነው የምነግርህ። ለምን መሰለህ? ትናንት የገደለ ይገደል ብለን ስንመጣ ድፍን ሶሻል ሚዲያ ተገልብጦ ሚኪን ይራገም ነበረ። ያልታወቁ ኃይሎች ስንመሰርት ሰው ሊያስገድል ቦምብ ሊያስጥል እያለ ይረግመኝ ነበር። ዛሬ ይኸው ያልታወቁ ኃይሎች እድሜያቸው ይርዘም እያልክ ነው። ሚኪ የመሰረተው ነው። ኦኬ፣ እንደዚህ ክሬዲታችን ወይም ደግሞ የሰራነውን ፕሮፋይል እንግለጸው ከተባለ ማለት ነው። ብአዴንን ግንባሩ ማለት አለብን። በአንደኛው ጦርነት ስንል ዘዝቆ ሲያለቅስ የነበረው ከዚህ የአማራ ብሔርተኛ ነኝ የሚለው ነበር። ዛሬስ ይኸው ግንባሩን እየተባለ ያለው ቀር እንዴ? ትናንት የኦሮሞ ጄኔራሎችን መምታት አለብን፣ ግርግር ለሌባ ያመቻል። በአንደኛው ጦርነት ጊዜ ብአዴኖችንና የኦሮሞ ጄኔራሎችን ማምከን አለብን። ለምን ነገ ጧት ሚሊተሪው ላይ ትልቅ ተጽዕኖ ሊፈጥሩ ስለሚችሉ ጦሩ መሪውን ካመከን ነው መንጋው ይበተናል። ወደድክም ጠላም አሁን ካለው ስርዓት የኦሮሞ ስርዓት ጋር ምድር ከፍ ሰማይ ዝቅ ሊል አይቀርም። ስለዚህ ጄኔራሎቹን ማምከን አለብን እያልን ስንሰራ ሲያለቅስ የነበረው አሁን ሚኪኔ ጀግና የሚለው ነው። ለምን በ16ኛው ነው የሚገባው ብዙ። አሁንም በጣም ስማርት ልጅ ነኝ። ምናልባት በእድሜ በምናምን አስባችሁ ከሆነ አትሸወዱ ብዙዎቻችሁ ማለት ነው። ወይም በስሜት ስለምናገር ምናምን አስከሬን ላይ ተቀምጠህ የሆነ የአማርኛ ቅላጼ ምናምን እንደዚህ እያፍተለተልክ ጥጥ እየፈተልክ ምናምን ቡና እየቀዳ ምናምን አይመቸኝም። እኔ አይመቸኝም።
ለምንድን ነው የማይመቸኝ? ለውጥ ስለማያመጣ። የትም ፍጪው የትም ለንቅጪው ዱቄቱን አምጪው የሚባል ነገር አለ። ስለዚህ ይህ ዝቅ ከፍ ለማድረግ የሚካሄድበት ርቀት ማለት ነው። በብሔርተኝነት ሌብል አይደለንም። ብተቸኝ አይገርመኝም፣ ብጠላኝ አይገርመኝም። ለምን አንተ አስከሬን ታቅፈ መተኛት ነው የምትፈልገው? ወይ ጥቁር ለብሰህ ታለቅሳለህ፣ ወይ ደግሞ ሙሾ ትወርዳለህ፣ ወይ ደግሞ በአስከሬን ትጣላለህ። ቢበዛው ብሔርተኛ ላይ የሚለው ማለት ኦነግ 1000 ነው የገደለው፣ 2000 ነው የገደለው፣ 3000 ነው 2000 ነው በአስከሬን ሲጣላ ይሆናል። ሂሳብ ማወራረድ ያልኩት ለዛ ነው። ስለዚህ ሌብላችን ስለምንለያይ ከኔ ራስ ውረዱ። ብዙዎቻችሁ አማራ ነን የምትሉ በትናንቱ መነጽር ንዬ ከፍ ዝቅ እናድርግ ብለህ ከሆነ አትሸወድ። ለምን ትውልዱን ገንብቼዋለሁ፣ ወደድክም ጠላም ለ3 ዓመት ያህል ማለት ነው። ምን ማድረግ እንዳለበት ጠላቱ ማን እንደሆነ እንደ ፖለቲካው እንደ ህዝብ አይነገርም። አዎ ግን እወዳለሁ ብሎ ወጦ ሰላማዊ ሰልፍ የአማራ ህዝብ ፍቅር ነው መገደል የለበትም ብሎ አንድም አካል ኢትዮጵያ ውስጥ ሰላማዊ ሰልፍ የወጣ የለም። ዛትሚስ በዝምታ ተባብሮ አስገድለዋል ማለት ነው። ታዲያ የትኛው እንዳይቀርብኝ ነው በዚህ ሰዓት እኔ እያሸረገርኩኝ ፖለቲካ ልሰራ ነኝ አይነት ጨዋታ ምናምን ሿሿ አይሰራም። የተገነባ ሚሊተሪ ቢኖር ኑሮ አሊያንስ መፍጠር የምትችልበት እድል አለ። በሚዲያ ሳክስ ይህ ማይክ ባገኘ ቁጥር ሳክስ ሲጨንቀው አማራን እኮ ወደዋለሁ። ለምን የአንገት መግቢያ አማራን ትግል ለመበተን እኛን ጎታችና ተጎታች ለማድረግ ለመሰነጣጠቅ የሚጠቀምበት ሲስተማቲካል ነው እንጂ እንደ ትግል እንዳለው ስርዓት ጨቋኝ፣ ገዳይ፣ ጨፍጫፊ ሁሉ በገባው ልክ ቢገባው ኑሮ የአማራ ቁስል የሚያመው ቢሆን ኑሮ ምን ነበር ማድረግ የነበረበት? ሚሊተሪ ከዛው ገንብቶ ብልጽግናን ግንባሩ ማለት ይችል ነበር። ነቲንግ አይልም። ትናንት እንኳን የጉራጌ ኤሊቶች ጸረ አማራ ናቸው ብዬ ስመጣ አማራንን የሚሉ ሰዎች ከብርሃኑ ነጋ ጎን ቁመው ሲጨፈጭፉ ነበረ። አሁንም ደግመዋለሁ። ይሄ አካል የኢትዮጵያ የምትባለው ሀገር በ1981 በረቀቀውና በ1987 በወጣው ህግ አራዊት ፈርሳለች። ወደድክም ጠላ። ለምን 9 ትንንሽ ሀገር አለ፣ 9 ህገ መንግስት አለ። የክልል ህገ መንግስት ማለት ነው። ሉዓላዊ ነው። አንድ ክልል ሲባል ሉዓላዊ ነው። የራሱ ወታደር አለው፣ የራሱ መንግስት አለው፣ የራሱ ባንዲራ አለው። ኦኬ፣ የራሱ መዝሙር አለው፣ የሀገር መዝሙር። አንድ ልዩ ኃይል ከዛኛው ወደዛኛው ከገባ ሉዓላዊነቱን ስለጣሰ ይመታል። ከአንድ ሀገር ውስጥ ሆነ የለችም ሀገሪቱ። ስለዚህ ልክ እንደ ወልቃይት ልክ እንደ ራያ የሸዋን ግዛት ላለማስመለስ ምንጋጋጠውን እርቀት ማቆም አለብን። ወልቃይት እና ራያ ከዚህ ሶሻል ሚዲያ ስላወራን አይደለም፣ ምድር ላይ ያለው ስለተኮሰ ነው ለውጥ የመጣው ወይም አጽመ ርስታችን ያካተት ነው። አሁንም ደግሞ ይቅርታ ሚቁዬ፣ ነገ ስራ ስላለን ዩሪም 12 ሰዓት ሆኖ ታልተገለጽ። እሺ ለማንኛውም እሺ በቃ ይህን ቲም ማስቆም የሚችል ምድራዊ ኃይል የለም። ነገ የገይ ማሰባሰቢያ ፕሮግራም አለ። ማነው እንትኑን ቲሙን ወይም ደግሞ የሚካተቱ 1-2 ሰዎችን የምንጨምርበት ርቀት ሊኖር ይችላል። ትናንት እዚህ በፊት የነበሩትን ክፍተቶች የገመገምንበት ርቀት ስላለ ያ ደግሞ በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ነገ ቅዳሜ፣ አሁን ያው እንግዲህ እየነጋ ነው። በዛን ሰዓት ሁሉም አማራ ሴንተር ሚዲያ ነው ያለን። ልጅና የእንጀራ ልጅ የለም፣ ማንኛውንም ያካትታል። በማውራት የምንፈታው ችግር የለም። በማስታጠቅ ስንቅና ትጥቅ በማቅረብ ግን ችግራችን መፍታት እንችላለን። ልክ ቅድም የጠቀስኳቸው ወንድሞችም ልክ እንደ ትናንቱ ይህንን ፕሮግራም አብራችሁ ተሳትፋችሁ እንድታበረታቱ ነው ማለት የምችለው። ዩሪ በጣም ይቅርታ፣ እንዲያው የተሸዋራው አካሄድ እንትን ስላለኝ ነው። በነገራችን ላይ ነገ እንመጣለን። ያው ሰምታችኋል፣ ከቀኑ 10 ሰዓት በኢትዮጵያ አቆጣጠር ብሏል ሚኪ። ኦንቶፖፍዳት ሞዴሬተሮች አንደኛ አድማጩም ሪስፖንሲብሊ ኮሜንት ሴክሽኑ ቢጠቀም፣ ሁለተኛ ሞዴሬተሮችም ደግሞ እያያችሁ። በነገራችን ላይ ሞዴሬተርነት ሰጥቻለሁ ሚኪ፣ ራስ የሚዩት ማድረግ ችግር የለውም ወንድሜ። እዚህ ያላችሁ ትልልቆቹ እነ ዶክተር ስለሺ እነ ዴቭ እንዲሁም ሁላችሁ እዚህ ያላችሁ
ካሳ ማስቀየም የሆነ ሶሪ፣ ለምን የሚጠቅመውን ነገር ለመውሰድ የሚጠቅመውን ስላልገባኝ እንድትመልስልኝ እንጂ ማንንም እኔ አታክ ማድረግ አልፈልግም። እንዲያውም ጭራሽ እኔ እያያችሁ ከሆነ ወደ 1 ዓመት እየተጠጋኝ ነው። ግለሰቦችን ካገኘው ጠይቀዋለሁ፣ ከሌለ ስሙን አላነሳው እና በተረዳሁት ልክ አንተ የተረዳበት ርቀት ስህተት ነው ብዬ ስላመንኩ ነው ያን እስከዛ ርቀት የሄድኩት እንጂ ለሌላ ነገር አይደለም። ዩሪዬም ይህን ነገር ሁሉ ስላደረግ ቴንኪው፣ በርታ። ያው ትግል ተመጋጋቢ ነው እና ማንወጣው ተራራ ማንፈነቅለው ድንጋይ የለም። ስለሰጠኝ እድል አመሰግናለሁ። መልካም ጊዜ ሆንላችሁ። እኔ ልውረድ፣ አንተ መሽቶባል። እሺ ቴንኪው፣ በጣም በርታ። አንተም የኔ ተራ እስኪደርስ ፕሊዝ ዝም ብለህ ቁጭ በል፣ ማውራት የለብን። ካሳ ቀጥልና ለዳዊት እድሉን ልስጠው። ስለሺ ይጠቀልለዋል ማለት ነው። ካሳ ቀጥል። እሺ ያው አሁንም አመሰግናለሁ ዩሪ በድጋሚ ስለሰጠኝ በጣም ይቅርታ። እንግዲህ ያቆይተናል። አሁንም በድጋሚ እኔን እንድትረዱኝ የምፈልገው እኔ ሀሳብ ላይ ነው ሀሳብ የምሰጠው። ሌላ ፐርሰናል የሆነ ጉዳይ የለኝም። ከሚኪንም ስምህን ጠርቼ አንስቼ አላውቅም። ሄኖክንም በተገኘበት ነው ጥያቄ የጠየኩት። ከዛ ውጭ እዛ የምስራቅ አማራ ፋኖ ስታስተባብሩ ከነበራችሁ ሰዎች አንዳችሁንም ጠርቼ ምንም አይነት ንግግር አላደረኩም። አሁንም ግን ዛሬም እንደተናገርኩት ዙሩ ድረስና አማራ ፋኖ ብለን ገንዘብን ሰብስብ፣ ይሄ የኔ አቋም ነው። ግዙትም አትግዙ፣ አሜን፣ ደግፉትም አትደግፉትም፣ ይሄ የራሴ ነው። በቃ የካሳ አቋም ነው ይሄ። አማራ 4 ሰዎች ቁጭ ብለው 8 ሰዎችም ከቻለ 16ም ከቻለ ቁጭ ብለው አማራ ብለው ሰብስበው አካፍለው ይስጡ ነው። ይሄ የኔ አቋም ነው። ስለዚህ ሌላው የያዘውን አቋም እኔ ያለመደገፍ ደግሞ መብት አለኝ። ቢኮዝ እኔ የራሴ የማስብበት አለኝ፣ ፖለቲካውን የምረዳበት የራሴ የሆነ አንደርስታንዲንግ አለኝ። የተሰራውን ስራ ግን እኔ መሬ በመረዳቱ ቅድም ተናግሬያለሁ ደግሜ 7 ሚሊዮን አይደለም 7 ሚሊዮን ዶላር ቢያገኝ መሬ አም ሀፒ ብያለሁ። እኔ የአማራ ፋኖ ነው፣ ልከፍ አልችልም እንደ አማራ። እኔ ግን ሀሳቡን የሰጠሁት እዛ ቤት ስሰበስቡ ሌሎች ደግሞ ሲያስተዋውቁት የነበረው ነገ የጎጃም ይቀጥላል ሲሉ ስለሰማው ለምን የሚል ጥያቄ አንስቻለሁ። ይሄ ደግሞ መብቴ ነው። ቢኮዝ አም አማራ መጠየቅ መብት አለኝ። እኔም እንደ አማራ እኛ ያልነው ብቻ ትክክል፣ እኛ ያልነው ብቻ የአማራነት መለኪያ፣ እኛ የተናገርነው ብቻ እንደዚህ የሚባል ነገር ግን የለም ነው። እንደዚህ አይነት ንግግር የምናደርግ ወንድምና እህቶች ትክክል ነው ብዬ አላምንም። አሁንም ሁሉም አማራ በገባው ልክ ሀሳቢስት ሀሳቡ ዲባንክ ይደረጋል፣ የሚጠቅመውን ይዞ ይገዳል። በቃ ከዚያ የዘለለ ነገር እኮ አይመጣም እኮ። ሀሳብ ሰጠን አልሰጠን ምናምን ፐርሰናል፣ እኛ ጠላቶች አይደለንም፣ አንገዳደልም እኮ እኛ ወይ አማሮች ነን እኮ እኛ። ሀሳብ ስለተሰጠ ብቻ እንቧ ከረዩም ወይም የሚያስነሳ ነገር አይደለም። አይ ተሳስተሃል፣ በቃ እንደዚህ ነው፣ በዚህ መንገድ ነው የምንቀጥለው። አማራውም የሚፈልገው አሁን የያዝነውን ነው፣ ተርን ባይ ተርን ነው ከተባለ እኔ አም ሀፒ። እኔ ግን እንደ ካሳ ያንን አልደግፍ ነው። ቢኮዝ እኔ ዩኒፋይ የሆነ አማራ ማየት እፈልጋለሁ። ዲጂታሉ ላይ እዚህ ሳይበሩ ላይ ያንን ማየት እፈልጋለሁ። ያን የግል አቋም ነው። ዩሪን አሁን ሄኖክ መጥቶ ቅድም ዩሪን አማሃል። እኔ ሀሳቡን የተቸው ዩሪን እሱ እኮ ታላቁን እስክንድር ሲተች ለምን ተች ተብሎ ያልተጠየቀ ልጅ እኔ ዩሪ ወንድሜን ቢያንስ ከእስክንድር እኮ ዩሪ ቀለል ይላል። ቢያንስ እንደዚህ እኛን አክብሮ ቁጭ ብሎ እንደ ወንድም አብረን ስንወያይ እንውላለን። ታላቁን እስክንድር እኮ የሄኖክ እንግዲህ ሄኖክ ሀሳብ መስጠት መብቱ ነው እንደ አማራ። ግን ሄኖክን ምን እንለዋለን? አይ አንተ አማራ አይደለም ሳይሆን ነው ሄኒ እስክንድርን በዚህ ደረጃ መናገር አትችልም፣ እስክንድር እኮ እንዲህ ነው ብሎ የማስረዳት ደግሞ እኛ ኃላፊነት ነው። ግን ሄኖክ ምን ብሏል? እስክንድር ከመሬ በታች ነው፣ እስክንድር ከዘመነ በታች ነው፣ እስክንድር ከዚህ በታች ነው እያለ ንግግር አድርጓል። እኔ ግን ምንም አላጥላለሁትም በዛ። ለምን እንደዚህ አልክ ግን ብዬ ጠይቄዋለሁ። እና ዩሪን እኔ ብተቸው ምን ችግር አለው? ዩሪ ቤት ገብቶ የሚንጸባረቀው ሀሳብ ትክክል አይደለም። አንዳንዱ ገዥ አይደለም፣ ትክክል አይደለም። መሞገስ ካለበት ዶክተር ሰናይት ከተሞገሰች በሰራችው ስራ፣ ወይዘሮ ሙሉ በሰራችው ስራ ከተሞገሰች፣ ቢታንያ የምትባል እህታችንም በአቅሟ በሞከረችው ልክ መሞገስ አለባት ነው ያልኩት። እኔ ሀሳብ የሰጠሁት በዛ ነው። እኔ እዛ ቤት ገብቼ ዩሪንም ስሙ የሚያነሳውት በዛ ነው። ቢታንያ የምትባል እህታችን በአማራው ታሪክ ለመጀመሪያ ጊዜ ሚዲያ አቋቋም አሳይታለች። ትክክል ታድርገው ታፍርሰው አላውቅም፣ ግን አስራት የሚባል ሚዲያ ግን ሰርታ አድማስ የሚባል የአማራ ማህበራት አሰባስባ ሰርታ ግን አሳይታለች።
እሷ ግን የሆነ አበላሽታ ሊሆን ይችላል። ኦኬ ያበላሸችው ነው። በሰራችው ግን ሌባ ተብላ ግን እንደ አማራ እንድትሰደብ አንፈልግም። ስትተች በልኩ ስን ክሬዲት ስንሰጥ በልኩ መሆን አለበት ነው። ቅድምም የተናገርኩት አቶ ጌታቸው የምስራቅ አማራን ፋኖ ለመበተን ተብሎ ሀሳብ ተሰጥቷል። እኔ ምን አልኩኝ? ጌታቸው የምስራቅ አማራ ፋኖን አይበትንም፣ እንዲሁም እናንተ ለሱ እየሰበሰባችሁ ጌታቸውና ለምን መጣ እኮ አይደለም ያልኩት። እኔ አንዳንድ ሀሳባችን በተለይ የኔን ሀሳብ አይረዱኝም። ጌታቸውና መሬ ተደዋውለው ሀሳብ ሰጥተዋል። ስብሰባ ላይ አብረው ነበሩ ነው ያልኩኝ። እኔ ሊበትን አይችልም ጌታቸው ነው ያልኩኝ እኮ እኔ። መጀመሪያ ሀሳቤን ተረዱኝ። ያችን ነገር አይነኳትም። ብቻ ግን የካሳን ሀሳብ ጠልፎ ወይም ዝቅ ለማድረግ ብቻ ነው ሀሳብ እየተሰጠ ያለው። እኔ እውነት ነው የምናገረው። አሁንም ከእውነት የወጣ ነገር የሆነን አካል ግዴታ ብቻ መደገፍ እኮ የለብንም። በቃ እውነት እንናገራለን። የምናውቀውን፣ የሰማነውን፣ ያየነውን፣ የነበርንበትን እንናገራለን። ጌታቸውም ለአማራ ሰርቷል። እስክንድርም ለአማራ ሰርቷል። ሁሉም ለአማራ ሰርተዋል። ሴቶችን በልክ ቅድም እንደተናገሩ ከነ ዶክተር ሰናይ ግን ጥያቄ ከፈጠረ የአማራ ፖለቲካ እያደገ ተርናውት ፖይንት በፈጠረ ቁጥር አቅጣጫውን በቀየረ ቁጥር ፕላኑን በቀየረ ቁጥር አብረው የማይቀይሩ ሙቭ የማያረጉ ከሆነ እንደገና በሀሳብ ስታክ አድርገው ክላሪፊኬሽን ካልሰጡ ይጠየቃሉ ብያለሁ ቅድም። ይሄ ማለት ለምን ካሳ ይሄን አለ ተብሎ መመጣት የለበትም። የካሳ ጥያቄ ልክ ይሆን እንዴ ተብሎ ነው መታሰብ ያለበት። እኔ የምረዳው በዛ ነው። ስለዚህ ዩሪንም ቦናው እንደ ወንድም የምጠይቀው ሪስፔክት የማደርገው ዋጋ የምሰጠው ከራሴ በላይ በአማራ ትግል ላይ አማራን ሪፕሬዘንት ያደርግልኛል ሌላ ቦታ ቢከራከር ከሁላችን የተሻለ በፖለቲካ እውቀቱ አማራን ይወክልልኛል ብዬ ከማስበው ሰው አንዱ ሄኖክ እንትና ዩሪ ነው። ከዚህ ሀሳብ እወጣለሁ ስትልም እንዳንድ አማራ ወንድም መጥቼ ለምኛለሁ። በአንተ ቤት ግን አንዳንድ የሚነገሩ ነገሮች አንዱን ደግፎ አንዱን የሚያበሽቃብጥ ነገር ግን መስማት አንፈልግም ነው። ያመናል እኮ እኛም እኮ አማራዎች ነን። ለሆኑ አማራዎች ብቻ መብት የተሰጠ ነገር አይደለም። አንተ የምትፈልገውን ሰው የምትደግፍበት፣ የማትፈልገውን ሰው የምታዋርድበት ግን ሊሆን አይችልም። አንተ የምታዋርደውን እኛ እንደ አማራ ዋጋ ስለምንሰጠው ያመናል ነው። ስለዚህ ያንን የመቃወም መብት አለን። ዩሪን ስሙን ያነሳሁት በዛ ነው። ስለዚህ ዩሪ እስክንድርን ከተቹ ልጆች ጋር ቁጭ ብለህ ስለ አማራ ዲስከስ ካረግ ዶክተር ሰናይትንም ከሚተቹ ሰው ጋር እንደ አማራ ማውራት አለበት ነው። ቢኮዝ እንደዛ ነው አማራነትን የመለኪያው ብዬ ነው የማስበው። ግን የሆነን ነገር ምክንያት አድርጎ አማራነትን ሊያፈርስ የሚፈልግ ሰው ከሆነ እሱንም እኔ የምታገለዋለሁ፣ በአንሳምሆን በትግል የምታገለዋለሁ። ግን እነ ከሌን ከተቹ ጋር ምንዋይ እነ ከሌን ከተቹ ጋር ማንዋይ መሆን የለበትም የሚል በዩሪ ላይ ሀሳብ ቅድምም ተችቸዋለሁ ብዬ ተናግሬያለሁ። ሄኖክ እዚህ መጥቶ ዩሪን ተችታል ብሎ ከመናገሩ በፊት እኔም ተችቻለሁ ዩሪን ብያለሁ። ነገም ልተቸው እችላለሁ። ወንድሜ ነው። የማይመቼ ነገር ቤቱ ከተንጸባረቀ ያንን ነገር ካላረመና ካላስተካከለው ለምን ዩሪን አደረገ ብዬ ሀሳብ እሰጣለሁ። እኔ ልክ ላልሆን እችላለሁ፣ በገባኝ ልክ ግን ሀሳብ እሰጣለሁ ለማለት ነው። እና ሁላችንም ሀሳብ የምንሰጠው የእኔ ብቻ ነው ትክክል ብለን የምንታበየው ነገር ግን ትክክል አይደለም። ሌላው የአማራ ትግል የህልውና ትግል ነው። የአማራ ትግል የፍትህ ትግል ነው። ሚኪ ወንድሜ ውዝ ሪስፔክት የምናገረው ነገር ሚዲያ ላይ የሚነገሩና የማይነገሩ ነገሮችን እንደ ወንድም ብንለያቸው ግን ትክክል ነው። ሌሎች የሚናገሩትን ቋንቋ ወደ አማራ ብሔርተኝነትና ወደ አማራ ትግል አመተን በእነሱ ቋንቋ ማውራት የለብንም። የበቀል ትግል አይደለም እያደረግን ያለ ነው። እኛ ካሳ ግን እችኛዋ ላይ ብቻ ሌላውን አሁን እኔ ላይ ያቀረብከውን እገዛዋለሁ። በነገራችን ላይ እኔን የመተቸት መብት አለህ። ሌላም ቦታ ለራስህ ስትል ሌሎች በወረዱበት ልክ ምናምን ትወርዳለህም ብዬ አላስብም። ለራስህ ክብር ስላለ ዌን ኢት ካምስ ቱ ግን ሚኪ የተናገረው ንግግሮች ብሔርተኝነቱ በሁለት በኩል የተሳለ ሰይፍ መሆን የለበትም ብለህ ታስባለህ? ሁላችንም ልሙጥ ሆነን እድሜ ዘመናችንን ጨዋ ምናምን መሆን እንችላለን? ሚኪ እኮ ሌላኛው ፍሌቨር እኮ ነው በአማራ ትግል ውስጥ። እንዴት ነው ይሄ ሊታያችሁ ያልቻለው እስከዛሬ? ለሁለተኛ ጊዜ ነው ይሄን ነገር ስናገረው እና በዚህ ጉዳይ ላይ ብዙ ልገፋው አልፈልግም፣ ብዙ ላበረታታው አልፈልግም። እና ግን በቃ ለምሳሌ አንዳንድ ድፍረት የሚጠይቁ ሀሳቦች አሉ እኔ እናንተ ማናወራቸው። የኦሮሞ ብሔርተኝነት ጀዋር የሚያወራው ነገር አለ። ሌሎቹን ሲያወሩ ተዉ ማለት አቅቷቸው ይመስለዋል። ትግሬዎቹ ዛሬ በጣም ትሁትና ዲፕሎማት ሆኖ የሚያወራህ ልጅ ለዚህ ሀገር መፍትሄው ነፍጠኛን ባገኘበት መግደል ነው ምናምን ብሎ የሰበከ ልጅ ነው። እኛ እነሱን እንሁን እያልኩ አይደለም፣ ግን ማይኖሪቲ ናቸው የሚኪ አይነት ሰዎች እኛ ውስጥ ታውቃለህ። ብዙ የሉ። ለምን ራስህን ተጋላጭ አድርገህ
መስዋዕትነት ነው የሚከፍሉት ሊትራሊ። እና ከሱ አንጻር አንዳንዴ እኮ ባላየ ማለፍም የሚባል ነገር አለ አይደል? እንደሱ ማድረግ አንችልም? እስኪ እዚህ ላይ ትንሽ ሀሳብ ሰጥ። በጣም ትክክል ሀሳብ ነው። በነገራችን ላይ ለምን አልክም ብዬ አላየውም፣ ግን ሚኪ የእሱ አቋም ይሄ ነው ይልና እንደገና ግን ያንን ያልተቀበሉትን ደግሞ እንትን ይላል ይናገራል። እና ትክክል ያልሆነው ነገር እንደ ሚኪ አቋም ከሆነ ሪስፔክት አድርጋለሁ ነው። ለምሳሌ ዋና አማራ ውስጥ እኮ የሚኪ አቋም ነው የሚንጸባረቀው አይደለ? ለምን እንተቻቸዋለን ታዲያ? አጀንዳ ለይተን ለምን አንተቻቸውም? ለምሳሌ ግድቡ የአማራ ነው እንደዚህ እናደርጋለን፣ አዲስ አበባ የአማራ ነው ይላሉ። ስለ አገው መጥተው የሚናገሩት ነገር አለ፣ በድፍረት የሚናገሩት ነገር አገው አማራን ገድሏል። ግን አይለያይም። አሁን ሚኪ ህገ መንግስት አይቀበልም ኮምፕሊትሊ። ሚኪ በራሱ ሰርክል ዳንስ የሚያደርግ ሰው ነው አይደል? አሁን የነሱ ያው ሌላ ጉዳይ ነው። ዌል ስትራክቸርድ ነው። ህገ መንግስት ይቀበላሉ። የአማራን ጥያቄዎች በሙሉ በህገ መንግስት እንፈታለን ነው፣ ግድቡንም ጨምሮ። ያ ትክክል ነው ዩሪ። እኔ አሁን እነሱን ስለመደግፍ አይደለም ታውቃለህ። እኔ እነሱን በመጠየቅና እነሱን እንዴት እንደሚሰሩ ታውቃለህ፣ አልደግፍም እነሱን። እሱንም በዛ ልክ ልመዝነው አይደለም። ግን አንዳንዴ ግን ምንድን ነው እንደ አቋም ከሆነ ዋና አማራም ደግሞ የሆነ አቋም ላይ የምንስማማበት አለ ብለን ደግሞ ሀሳብ መስጠት አለ። በሚኪ ልክ ነው ከአዋሽ እስከ ተከዜ ወይም አዲስ አበባ የአማራ ነው ይሄ የአማራ ነው የሚል አሁን እኔ የትግሉን ሂደት ነው የማየው፣ ስቴፑን አያለሁ። እኔ ለምሳሌ ወተን የምንናገረው ነገር የአማራን ትግል፣ የአማራን ፖለቲካ፣ የአማራን ፋኖ በምን ሊያስለው ይችላል፣ ምን አይነት አንቲ አማራ የሆነ ሞመንት ሊፈጥር ይችላል የሚለውን እኔ ልንገርህ ዩሪ፣ ከሚኪ በበለጠ ወጥቼ ስለ ቲፒካል አማራነት ማውራት እችላለሁ። ቲፒካል በቃ ኢቭን ኢትዮጵያን የሰራት አማራ ነው ከዚህ እስከዚህ ምንም ነገር ማንም የለም ብዬ ማውራት ሁሉ እችላለሁ። ግን ምንድን ነው ስቴፖችን እጠብቃለሁ። አሁንም ሚኪን የምነግረው እኮ እንደዚህ አትበል እያልኩት አይደለም፣ መብቱ ነው ማለት በተረዳበት ልክ ትግሉን ይቀጥላል። እኔ ላስቆመው አልችልም። ግን የእኛ ትግል ምን ላይ ነው፣ የፋኖ ትግል ምን ላይ ነው የሚለውን ነገር ግን እያሰብንና ጊዜ እየጠበቅን ማፈንዳት ባለብን ሰዓት ብናፈነደው የሚል አቋም ስላለኝ ነው። አንዳንዱ ነገር በጦርነት ብቻ የሚለውን ነገር በቃ የበቀል ትግል ነው የሚለውን ነገር አንዳንዱን ንግግር እነዚህን ነገሮች ሌሎ አንቲ አማራ የሆነ ሙመንት ወይም ሌሎች እኛን በፖዚቲቭ የሚጠብቁን ፋኖን አረንጓዴ ቢጫ ቀይ በቤታቸው አስቀምጠው የሚጠብቁ ሰዎች ካሉ እነሱንም ተስፋ የማስቆረጥ ፖለቲካ እንዳንሰራ ጥንቃቄ እናድርግ ነው። አማይ ቢሮንግ ነው። አሁንም እኔ ነኝ ትክክል እያልኩ አይደለም ዩሪ፣ ትረደኛለህ። ግን እንደዛ ቢሆን መልካም ነው ለአማራ ብዬ ስለማስብ ነው። እኔ ግን አይ እንደዚህ አይነትም በቃ 3-4 አይነት አመለካከት መራመድ ያለበት የሚባል ከሆነ ግን ለአማራ እስከጠቀመ ድረስ እኔ የምቃወምበት ነገር የለም። አሁንም ሀሳብ የምሰጠው እንደዚህ ቢሆን ግን ስቴፖችን ብንጠብቅ፣ ጊዜ ብንጠብቅ፣ ማፈንዳት ያለብንን መቼ፣ የት፣ ቤታችን ዘግተን ምን እንምከር፣ ምን አይነት ካርታ እንስራ፣ ምን አይነት አሄድ ኦፍ ፕላኖችን እናውጣ የሚለውን ነገር ያንን ነገር እያሰብን ሚዲያ ላይ ስንወጣ ደግሞ የሚሰማን ማን ነው የሚለውን እያገናዘብን ማን ነው እየሰማን ያለው 87 ብሔር ብሔረሰብ የሚባል በሙሉ ይሰማናል። እና ከዛ አኳያ የፋኖን ትግል ምናልባት እንትን የሚል ነገር እንዳንናገር ለማለት ነው። አይ እሱ ያንተ ሀሳብ ነው ከተባለ እኔ ችግር የለም፣ ሀሳብን በሀሳብ ተቀብዬ የመሄድ ችሎታ ያለ ልጅ ነኝ። ሌላው አድማጭን በተመለከተ እኔ አንድ ዩሪ ገዛኸውም አልገዛኸውም የምናገር አንተ ቤት ስትከፍት 1000 አማራ አይደለም 1000 ሰው ብቻ አይደለም 10,000 ሰው መጥቶ እንዲሰማው እፈልጋለሁ። ጠላትም በለው ኮማሽም በለው ምንም በለው እኛ እየሰራ ነው ያለነው ምንድነው ትግላችን ፕሮግሬሲቭሊ ምን ሊያመጣ ይችላል፣ ምን አይነት ብሬንዋሽድ መስራት እንችላለን የሚሉትን ነገር ደግሞ እያሰብን ነው። እዚህ ጋር መጥቶ ካሳ ጀግና እንዲሉኝም አልፈልግም። እኔ አይ ካሳ ደንቆሮ ቢልም አይ ዶንት ኬር። እኔ አላማችን ግን ምንድን ነው የሚለውን ማሰብ መቻል አለብን። እዚህ ጋር ቁጭ ያልነው አላማ ማንን ላይ ነው? የሆነ ነገር ኢምፖዝ እያደረግን ነው። የሆነ ነገር ወደ ማህበረሰቡ እያስገባን ነው። እንዴት? በሂደት ነው። 6 ወር ሊፈጅ ይችላል፣ 1 ዓመት ሊፈጅ ይችላል። ቅድም ሚኪ ሲናገረው እኔ ትናንትና የተናገርኩትን ዛሬ መናገር ጀመሩ አለው። ይሄ እኮ ጥሩ ነው እኮ። አንዳችን ቀድመን እንዳንተ ያልሆኑትን እንዳንተ ማድረግ ነው ስራችን እኮ። ጥሩ ነው። ገና አማራ ያልሆኑ አማራዎችን አማራ የማድረግ ስራ ነው አንዱ ትልቁ ትግል። ከፋኖ ጥይት መተኮስ ጎን ለጎን አማራ ያልሆነውን አማራ ቁሞ ቀረ አማራ በትርክትና በባይብል ጥቅስ ቁሞ የቀረውን አማራ የማድረግ ስራ ነው አሁን እየተሰራ ያለው። እና ኮመንቱ ላይ ፎከስ ባናደርግ ግን ማንም ሰው ሚውት በይደረግ ይስማ፣ ጠላትም ይስማ፣ ምንም ይስማ
መስማት መቻል አለበት። ሀሳባችን ኢምፖዝ ማድረግ መቻል አለብን። ብሬንዋሽድ ማድረግ መቻል አለብን። ትግላችን ሎንግ ተርም ነው እና በዛ ልክ የሚሳደቡትን ኮመንት እያነበብን ከራሳችን ጋር እያገናኘን ራሳችን ሀሳባችን አቢዩዝ ባናደርገው እና አላማችን ላይ ብቻ ፎከስ አድርገን መጋት ያለብንን መናገር ያለብንን ማስተማር ያለብንን ብቻ ፎከስ አድርገን ትግላችን 2000-3000 አማራ የሚሆንም አማራ ያልሆነም መጥቶ እስከሰማው ድረስ ሰክሰስፉሊ ፕሮፓጋንዳችን ሰርተናል ማለት ነው እና ግዴታ ካሳ ጎበዝ የሚሉትን ብቻ ሰብስበን ስንሰራ መዋል ምን ያደርጋል? አንድ አይነት ሀሳብ የያዙ ሰዎች ለምን ጊዜያችንን እናጠፋለን ለነሱ ብቻ ለማለት ነው እና በዛ ብታዩ ጥሩ ለማለት ነው። በጣም ጊዜ ሰጥተህ ስላወያየህን አቋሜንም እኔ እንድገልጽ በዚሁ አጋጣሚ ስለረዳኸኝ በጣም አመሰግናለሁ። እኔ ማንም አማራ በተለይ አልደግፍም፣ ማንም አማራ በተለይ አልጠላም። እንደዚህ አይነት አላማም የለኝም። የአማራን ዩኒቲ የአማራን አንድነት ማየትና የአማራን አሸናፊነት ማየት በጉጉት ከሚጠብቁ አንድ አማራ ውስጥ እኔ ብቻ ነኝ ማለት አንድ አማራ ነኝ። በቃ ከዛ ውጭ የሆነ አይነት ይሄ የኢንተረስት ኮንፍሊክት ከሚባለው የድርጅት በተለየ መደገፍ የሚባለው የግለሰብ ወይም እንደዛ ውስጥ እኔ የለሁም። በቃ እኔ የምፈልገው የአማራን አንድነት ሳንገፋፋ ሪስፔክትፉሊ አዳምጠ ነው ሀሳቡን ዲባንክ አድርገ ነው በቃ ትክክለኛው መንገድ ይዘን መቀጠል የሚለው ላይ ፎከስ እንድናደርግ ነው። ከዛ ውጭ የሆነ ሀሳብም ጥላቻም ፍላጎትም የለኝም። ጊዜንም በዛ ማጥፋት አልፈልግም። ቢኮዝ እዚህ ቁሜ እዚህ ቁጭ ብዬ 100 ብር 150 ብር መስራት የምችልበትን ሰዓቴን ነው ቁጭ ብዬ ተወያየው እና እንደ አማራ ሀሳብ መስጠት ስላለብኝ ነው ቁጭ ብዬ፣ ሌላ አላማ የለኝም እና ስራ ፈትሙኝ አይደለም ለማለት ነው እና ዋጋ ሰጠዋለሁ እዚህ ቁጭ ብዬ ከእናንተ ጋር የማወራውን ለማለት ነው። አመሰግናለሁ። ቴንኪዩ ካሳ። አጭር ነገር እኔም አንዲት አስተያየት አለችኝ፣ አላስረዝማትም። ፖዚቲቭሊ ነው የማየው። በነገራችን ላይ ለጨዋነትም አመሰግናለሁ። እንዲህ አይነት ውይይቶች አሁንም በተደጋጋሚ የምናገረው የተለያዩ አስተሳሰቦች መለመድ አለባቸው። አሁን አንተ ቅድም ለምን እንዲህ አይነት ሰዎች እንደዚህ ያወሩ ምናምን አይነት ነገር ብለሃል እና አይ ቲንክ እንትን ነው ዲመናይዜሽኑንም ግለሰቦቹን ብንገፋቸው ደሴም ኦዲየንስ ነው ያለው እና ቤታቸውን ከፍተው ያወራሉ። በእርግጠኝነት ሚዲያው ቤቱን ቢከፍት ከ400 ሰው በላይ ቤቱ ሰብስቦ ማውራት ይችላል። ሌላውም እንደዛው እና ሀሳቦችን እያንሸራሸርን በጣም ቀይ መስመር የሆነም ነገር አይረግጡም። ያው ኦንሊ ቲንግ ፋኖዎቻችንን መተቸት ነው አንዳንዶች ያደረጉት። እሱ ደግሞ ፕሮባብሊ ወይ አንዳንዴ ከስህተትም ሊሆን ይችላል፣ አንዳንዴ ነገሮችን የሚረዱበት መንገድ ሊሆን ይችላል፣ አንዳንዴ ደግሞ ነገሮች ያለ ምክንያት ያለ ቅጥ ሲለጠጡ በቃ ተገፋፍተው ምናምን ሊሆን ይችላል። ግን አት ኤንድ ኦፍ ዘ ዴይ እነዚህ ሰዎች አማሮች ናቸው። አማራው በየቤቱ ኦፒኒየኑን ከሚገልጽ እንደዚህ አንድ መድረክ ላይ ቁጭ ብሎ የተለያየ ሀሳብን ሲያወራ ባላንስ እያደረገ ይመጣል። እሱን ሰሞኑንም ያስተዋልን ይመስለኛል። አሁን የምትላቸው ሰዎች ቤታቸው ቁጭ ብለው እንደልባቸው የሚያወሩትንና እዚህ መጥተው ሲያወሩ እኮ ቢያንስ ካሳ አለ ስለዚህ ማሰብ አለብኝ እዚህ ጋር ሌሎች ሰዎች አሉ እያለ የሌላውን ስሜት ኮንሲደር እያደረገ የሚያወሩ አይነት ፖለቲካል ኮንቨርሴሽን እያካሄድን ነው እና እኔ እሱን እንደ በጎ ነው የማየው። እዚህ ቤት በጣም የተለያየ አስተሳሰብ ወደፊትም ይታይበታል። ያው የአማሮች ቤት ነው፣ ግን ምላሳቸው ላይ መቆም አልችልም። እንደው በጣም ቀይ መስመር ካልተረገጠ በስተቀር እነሱ አውርተው ሲጨርሱ ትንሽ ባላንስ የማድረግ ነገር የአድማጩን ትውስታ እንደው መጨረሻ ላይ ይዞት የሚሄደውን ነገር እንደው በአንድም በሌላ መልኩ ርማት ቢጤ በመስጠት ምናምን እያስተካከል እንቀጥላለን እንጂ እንደ አማራ ጠንካራም አስተሳሰብ ይኖረን ጎጣቸውንም የሚወዱ ሰዎች ነገ ሊመጡ ቢችሉ ምናምን ኢንተርቴን እያደረግን እንሄዳለን። ሞር ህዝቡን ከፋፋይ ወደ የማይሆን አቅጣጫ የምንሄደው በዚህ መልኩ ነው። ሁለተኛው እኔን በተመለከተ እንዳልኩት ችግር የለውም። እሱን አይላቪት ኢንፋክት ያንተ ክሪቲሲዝሞች ብዙ አይረብሹኝም፣ መሆንም ያለባቸው ናቸው። እንኳን እኛ ሌላውም ይተቻል። ግን አሁን ይሄ የሚኪን በተመለከተ ድጋሚ የምመጣበት ምንድን ነው፣ እንደ ሚኪ አይነት ሰዎች አኖማሊ ናቸው እኛ ውስጥ በጣም ጥቂት ናቸው። አማራ እንዳልኩ እንደ ልቡ የሚያወራ ማህበረሰብ አይደለም። ሌላው ብሔር እንደ ልቡ ነው የሚናገረው እና ሚኪ ጃስ መበያ ኢንጂነሪንግ አጥንቻለሁ ምናምን የሚልህ ሰውዬ እኮ አማራ አሽከር ባሪያ ነው ምናምን እያለ እንደ ልቡ ያወራል። እና እኔ አንድ ነገር ምንድን ነው ብሔር ብሔረሰቡ
ሁለት ምርጫ ነው ያለው። ሜንስትሪም የአማራ ፖለቲካ በጣም ዲሞክራቲክ ናሽናሊዝም የሚያራምድ ነው። እንዲያውም አንዳንዱ ገና ስለ ብሔር ብሔረሰቡ በጎ የሚያወራ ፋኖ ነው እንዳለ የምናየው። ምንድነው የሚያስጨንቀው? ያለው ሁለት ምርጫ ነው። ወይ የኦሮሞ ሄጂሞኒ ይቀጥላል፣ ወይ የአማራ ትግል መጥቶ ሀገሪቷን ሬስኪው አድርጎ ዲሞክራሲ ይገነባል። አሁን ያለው ሄጂሞኒ አውትካሙ የሚታወቅ ነው። ብሔር ብሔረሰቡ ዝምም አላላለ። ትላንትና ወደ 80 ምናምን መኪናዎች ጉራጌ ክልል መግቢያ ጋር ቡታጅራ ምናምን አስቁመው አቃጥለው የቀቤና ምናምን እያሉ ችግር እየፈጠሩ ነው። ብሔር ብሔረሰቡ እንዳለ በእሳት እየታመሰ ነው። የአማራ ልጆች ለዛውም ደግሞ ከዛ ውስጥ በጣም ሲግኒፊካንት ማይኖሪቲ የሆነ ሚኪ የፖለቲካ ርዕዮተ ዓለሙን በዚህ አራመደ ብሎ ጎርብጦት ፋኖንም አማራንም መደገፍ የሚያቆም ከሆነ የሰውን የፖለቲካ ካሊበር ነው የሚያሳየ። ጉራጌው እንደ ልቡ ያወራል ፖለቲካ፣ ኦሮሞ እንደ ልቡ ያወራል፣ ትግሬም እንደ ልቡ ያወራል። እኛ የራሳችን ሰው ላይ ፖሊስ መሆን ያለብን አይመስለኝም። ይሄ በአማራ ትግል ውስጥ የተለመደ ነው። በቃ አማራን ከንትን አታውርዱት፣ የሞራል ልዕልና ለብሔር ብሔረሰቡ ስለኛ ምን ያስባል ምናምን። ብሔር ብሔረሰቡ አይቷታል። አሁን የ5 ዓመቷን ኢትዮጵያ ከተመቸው ይቀጥል። ብሔር ብሔረሰቡን አታለነው በቃላት አማለነው ምናምን አይደለም እንዲመጣ የምንፈልገው። ኮስት ቤኔፊት አናሊሲስ እንዲሰራ እንፈልጋለን። አሁን ያለው የሄጂሞኒ ስርዓት ነው። ወደድክም ጠላህም የጉራጌ ክልልም በለው የደቡብ ክልልም በለው ለኦሮሞ ይገብራል። አለቀ። ይሄ ነው በቃ ፖለቲካው። የአማራ ፖለቲካ ደግሞ ዲሞክራቲክ ናሽናሊዝም ነው። ለአንተ አልደግምልህም። በየተራራው ለብሔር ብሔረሰቡ አንምልም። ፖለቲካም ሞቅታ ከፍታለሁ። እኛ ውስጥ ወንድሞቻቸው የተገደሉባቸው ሰዎች ሊኖሩ ይችላሉ። ፒውር የጄኖሳይድ ፕሮሰስ ውስጥ ነው የምናልፈው። ሁሉም ሰው እንደኔ በተረጋጋ ቶን እንዲያወራ መጠበቅ አይጠበቅብንም። ከኒ ኢማጂን አንድ ትግሬ ቢሆን እንዲህ ወለጋ ላይ በገፍ ተጨፍጭፎ በእስካቫተር የተቀበረው አዲስ አበባ ሊገቡ እየተዋጉ እነ ስታሊን ገብረስላሴ ትልቅ ሚዲያ ላይ እኔ ትልቁ ስኬቴ ኢትዮጵያ ስትፈርስ በዚህኛው ትውልድ ቁጭ ብሎ ማየት ነው ያለው። ማይኖሪቲ ናቸው። ብሔር ብሔረሰብ ቢያገዛቸው ይፈልጋሉ። ነገር ግን እግር በእግር ፖለቲካውን ሲያርሙ ብሔር ብሔረሰቡ ስለኛ ምን ያስባል ምናምን ብለው ሲጨናነቁ አናይ። እኛ ውስጥ የምናየው ትግል ሚኪን ገፍቶ የሚኪን የድምፅ ቅጂ ምናምን ጉራጌዎች ቤት ሄዶ አጫውቶ ሊትራሊ ሚኪ መሬት ላይ ቢሆን ግደሉት ብሎ እንደመስጠት ነው። ለእኔ ይህንን ፖለቲካሊ ስተረጉመው የጋሞ ፋኖ አለ ይልሃል መጥቶ ሚኪን ገፍቶ ማለት ነው። ትክክለኛውን ፋኖ ገፍተህ የሌለ ምናባዊ ፋኖ ጋሞ ፈጥረህ ትግል ፈጠርኩ ልንል አንችልም። ኦፍኮርስ ለፖለቲካ ሊፕ ሰርቪስ ምናምን የሚሰጡ ነገሮች አሉ። ግን ብሔር ብሔረሰቡ አሁን ሚኪም ስላለው የሚሞኝ የማይሞኝ አይመስለኝም። የአማራ ፖለቲካ ሜንስትሪም ፖለቲካው ሜሴጁን ልኳል። ቆየ ከአመታት በፊት ነው የላከው። ህገ መንግስት ማፍረስ ይፈልጋል። ይሄን ያውቃሉ። ህገ መንግስቱን ሲያፈርስ ግን ሁሉንም ብሔር ብሔረሰብ በሚጠቅም መልኩ ነው። ህገ መንግስቱ ማጆሪቴሪያን ህገ መንግስት ነው። ማይኖሪቲዎች ተጠቃሚ አይደሉም በዚህ ህገ መንግስት። ጥቅማቸውን አስልተው ምናምን ኦልሬዲ ሜሴጁ ከተላከ ቆየ። አሁን ሲግናል ነው ገባ። እኔ ሚኪ ምናምን የምንለቀው ትንሽ ሲግናሎች ናቸው እዛ ውስጥ እና እንደው እዛ ላይ ዱዌል ባናረግ። ለምንድን ነው ይሄንን የምለው? አንዳንድ ሰዎች እንደ ትልቅ ችግር ፈጣሪ ምናምን አድርገው ሊስሉት ይፈልጋሉ። እኔ ደግሞ የምለው እንፈልገዋለን። የሚኪ አይነት ከለሮች በደንብ ያስፈልጋሉ። በጣም ጥቂት ናቸው፣ ቢኖሩም አይጎዱንም። እንዳላየ ማለፍ እንችላለን። እና አንዳንድ ጊዜ ሁለት አይነት ነገር ሊያሳይልህ ይችላል። ይችም እያቆማለሁ ራሱን ገዝቶ ዝም ብሎ ይሄ ቅድም ሚኪ የተጠቀመው አንድ ቃል አለ አይደል? ይሄ ዝም ብሎ ራሱን ገዝቶ አማርኛውን አሽቶ ምናምን የሚያወራውን ፖለቲከኛ ዲሞክራሲ የሚጠይቀውን ኢትዮጵያ ካልተቀበለች እጣ ፈንታዋ ሚኪ ነው። አለቀ በቃ። ይሄን ብሔር ብሔረሰቡ መረዳት አለበት። ምንም የምናስመስለው ነገር የለም። ወይ ዲሞክራሲ ትወልዳለህ ወይ የተቆጣ የከፋው ድብን ያለ ብሔርተኛ ምናምን ይመጣልሃል። እና አንዳንድ ጊዜ እንደው እኛው ራሳችን ምለው ይገባሃል። በቃ ቴክኒካሊ እንደሚገባህ ቃለሁ አንተ በደንብ እና እንዳላየ እንለፈው። የፖለቲካ አንዱ ቱላችን ነው።
አንዳንዱ በጣም ትልቅ ምሁር ነኝ እኔ በጣም ስማርት ፐርሰን ነኝ ኢንጂነር ነኝ ምናምን ብሎ ማይኖሪቲ ሆኖ ያለምንም ተጠያቂነት ነው የሚያወራው። እሱ ነበረ ከማይኖሪቲ ከመሆኑ የተነሳ መጨነቅ ያለ። ዛሬ ማለት ነው ኦሮሞን ሰውነህ ምናምን ብሎ ይጠይቃል። ነገ ትግሬ ሙልጭ ያለ እንዲህ የራበው ማህበረሰብ ነው ምናምን ይልሃል መጥቶ፣ ግን እኮ ኢንጂነር ነኝ ይላል። ከነገ ወዲያ ደግሞ አማራን ሰውነህ ምናምን እያለ ይጠይቃል። እነዚህ እንኳን አይጨነቁም ማይኖሪቲ ሆነው ማለት ነው። እኛ ትልቅ ህዝብ ነን። ከብሔር ብሔረሰቡ ብዙ የምንጠይቀው ነገር የለም። ለብሔር ብሔረሰቡ ግን ብዙ የምንሰጠው ነገር አለ። አማራ የኦሮሞን ሄጂሞኒ መግደርደር የሚችል በአሁን ሰዓት ኦልሞስት ብቸኛው ሶሳይቲ ነው። ፋክት ነው ይሄ። ሚኪም ስላለው አይደለም፣ እኔም ስላልኩ አይደለም። ካሳ እኔ እናንተ ስራችንን አቁመን ወደ ቤት ብንገባ የኦሮሞ ሄጂሞኒ ይሄንን ሀገር 150 ዓመት ይገዛዋል። 100% እርግጠኛ ነኝ። ብሔር ብሔረሰቡ ከአማራ ጎን የሚቆመው ለአማራ ብሎ አይደለም። ብሔር ብሔረሰቡ ከአማራ ጎን የሚቆመው አንደኛ እኛ መጨቆኛ የቢሮክራሲ ቋንቋ ስለሌለን፣ አንድም የወላይታ ልጅ እኔም ስራ ልንቀጠር ብንሄድ እኩል የምንዳኝበት ስነ ስርዓት ስለሚፈጠር፣ ቋንቋችንን ስለሚናገሩት፣ የሚስጥር ቋንቋ ስለሌለን አንተ ለእኔ ማዳላት እንዳንችል፣ እኔ እናንተ ሚስጥር ማውራት እንዳንችል የሆንን ማህበረሰብ ነን። ፖለቲካችን እነሱን አኮሞዴት ያደርጋል። ሁለተኛ ሜንስትሪም የአማራ ፖለቲካ ስነ ልቦና ልዩ ጥቅም ስጠኝ አይልህም። በርካታ ሜሴጆቻችን ኦልሬዲ ተልከው ያለቁ ናቸው። ሚኪም የሚልከው አዲስ ሜሴጅ የለም። ሚኪ የሚልከው ቁጣ ነው። ቁጣ ደግሞ ውስጣችን አለ። በጣም ጄኒውን የሆነ ምንም ያልተቆጣ ቤናይን የሆነ ምናምን ትግል ማድረግ አንችልም። እና እንዲህ አይነት ማይኖሪቲ የሆኑ ሰዎችን እንዲያውም እንተዋቸው። ፍሪ ራይድ በራሳቸው ዓለም የራሳቸውን ኮንስቲትዌንሲ ነው የሚገነቡት ምናምን ነው። የእኛ ሚዛን ማስጠበቂያ ሆነው ሊቀጥሉ ይችላሉ። እና አም ሶሪ በጣም ይሄን ያህል ሌክቸር ላደርግ ፈልጌ ሳይሆን እንደው ሚኪም በራሱ ከለር እንዲቀጥል ስለምፈልግ ነው። አንዳንዴ ገባ ከብዙ አስተያየቶች ሲመጡ እጅግ በጣም የተሳሳተ መንገድ ላይ ነኝ ብሎ እንዳያስብ ሞር እንደው እሱም እንዲሰማ ነው። በተረፈ ጨርሻለሁ። ይቅርታ ግን ካሳ አንተ ባልከው ላይ እንደው እግር በእግር አስተያየት ለመስጠት አይደለም ነው። አይ ችግር የለም። እኔ ለመማር በጣም ዝግጁ የሆንኩ ልጅ ነኝ። እንደ ወንድም ሪስፔክት አድርጌ መማር ያለብኝን እማራለሁ፣ መስማት ያለብኝን አስተያየት እሰማለሁ፣ መናገር ያለብኝን እናገራለሁ፣ መተቸት ያለብኝን እተቻለሁ። በዛ ልክ ነው የምረዳው። ማንም አማራ አይደለም። ሌላ ሰው ሲናገር ራሱ ሌላ ቤት ገብቼ ቁጭ ብዬ እሰማለሁ እንኳን አንተ ስትናገር እና ምንም ችግር የለም ለማለት ነው። እሺ ቴንኪዩ ካሳ፣ አመሰግናለሁ ስለመጣ። ዳዊት በጣም ይቅርታ ረጅም ሰዓት ነው ያስቀመጥን። በጣም ማይክ ውሰድና ቀጥል። ሶሪ በጣም አዎ፣ አመሰግናለሁ። ዩሪ ቴንኪዩ። አንተም በጣም እኔ ለአንተ ብዬ ብቶ ችዬ ነበር፣ ግን በጣም እልህ ውስጥ ነው የገባሁት ከመጠን በላይ በቃ ለማስታረቅ ምናምን በጣም አስቤ ነበር፣ ግን ጉዳዩ ሳላስበው በጣም ከፍተኛ እልህ ውስጥ ነው የከተተኝ። እኔ ፖዚቲቭሊ አላየውም ዩሪ፣ አም ሶሪ፣ በጣም ፖዚቲቭሊ አላየውም። ኮቸብል መሆን አለብን። በአማራ ትግል ውስጥ አማራነትን በህገ መንግስቱ አናገኝም። አማራነትን የምናገኘው በክንዳችን ነው። ኦልሬዲ ጉዳይ ውስጥ ገብተናል። አም ሶሪ ካሳ፣ እኔ ያንተን አቅም እንፈልገዋለን፣ ያንተን እውቀት እንፈልገዋለን። ግን ኮቸብል ካልወቅ የአማራነት የደረሰበትን በመጽሐፍ ተጽፏል። እኔ ቃላቶቹን እንደገና አንተ የሄድክበትን ሁሉ ወንድሜ ላይ ሰዓት መፍጀት አልፈልግም በማውራት ወለጋ፣ ሐረር፣ አዲስ አበባ፣ አርሲ ምናምን እያልኩ የተገደሉትን ስም መጥራት አያጠበቅብኝም። በመጽሐፍ ተዘግቧል፣ በቪዲዮ አለ። እንደ አማራ ሞተናል፣ ተገለናል። ዲሞግራፊ ለመስራት ሞክረዋል። አማራን አሰድደው የራሳቸውን ህዝብ ለማስገባት አዲስ አበባ የሚለውን ፊንፊኔ ብለው ቀይረው ለራሳቸው ለማድረግ ናዝሬት የሚለውን አዳማ ብለው አሁን ድረስ በጉግል ማየት ትችላለህ። እነሱ ሄደው ጨርሰዋል። አንተ የአማራ ወንድሜ ጭራሽ የሸዋን ምድር የሸዋን ርስት አዲስ አበባን
ትደራደርልኛለህ እና እኔ እንደፈለግኩ እወያያለሁ። በአማራ ጥቅም ላይ እንደፈለግክ አንተ ትወያያለህ። በዚህ ሰዓት እኔ በህግ አምላክ እስከዛሬ በፈለክበት ሰዓት ስገባ እኔ አንተ ውስጥ አልገባም። በህግ አምላክ አልተደራደርኩም። ስነስርዓት ዊዝ ሪስፔክት ስነስርዓት። እስካሁን ዝም ብለን ቁጭ ያልነው ማይክራፎን መክፈት አቅቶን መሰለን? ስነስርዓት አታውቅም? ትክክል ያልሆነ ነገር አታውራ ዳዊት። ስነስርዓት ማለት ነው። አንተ ጠቅላላ እኮ ትክክል ያልሆነ ነገር ነው ያወራኸው። ምን አወራሁ? ትክክል ያልሆነ ነገር አላወራሁም። ስምን ጠርቼ አላወራሁም። ነገር ስሜን የጠራው አንተ ነው ዩሪ። እኔ አልተደራደርኩም። ቴዲ ቤት ሀሳብ የሰጠው ለምንድን ነው ባሉኝ አስረድቻለሁ። እኔ አዲስ አበባ አልተደራደርኩም። ነው ክስ ነው፣ ክስ ነው፣ የተራ ክስ ነው። በሀሳብ አውራ፣ በሎጂክ አውራ ዴቭ። ስሜን ያለዛ ስሜን አት ኢንቶለራንስ መልመድ አለብን። አሁን ሚኪም ላይ ክስ ስናነሳ ነበር። ሚኪም እና ስማው እስኪ መጨረሻው አንድ መስመር ላይ ሌላ ተዋይ ሆኖ የሚሰማኝ ምን እየሰማ ነው? እዚህ ጋር እንደዚህ አይነት የረከሰ ሀሳብ አትስጡ ጋይስ። እኔ አማራ ነኝ ያልኳቸው ወይ ወርዳለሁ፣ በቃ ከቤቱ ወርዳለሁ። በእንደዚህ አይነት እንድፈረጅ አከብርሃለሁ። ዳዊት ሲያወራ በእርግጠኝነት አይሰድብህም። እሱም ባህሪው አይደለም፣ ፕላትፎርሙ አይፈቅድም። ከዛ በተረፈ ትችትም ነው እና አንተ ሌላውን አሁን ዩሪ ልዩነት ካለኝ የተቻለው ሀሳብ አልቀበልም ምናምን ብላል። ሚኪን ተችታል። እኔ አንተ ላይ ብዙ ትችት ላይኖረኝ ይችላል። ዳዊት ደግሞ ትችት ሊኖረው ይችላል። ለምንድን ነው ይህን ቶለራንስ መልመድ የሚያቀተል? እሺ ካሳ ይኸውልህ፣ እኔ አከብረሃለሁ፣ በጣም ደስ ትለኛለህ። ግን ኮቸብል ሁን። በቃ ከአማራ ልጆች ጋር ተባበር። በቃ ፋራ ሁን። በቃ ሌላውን ልትወው። በቃ ወንድሞቼ ይጠቅሱታል። እኔ ብዙ ነገር ተንደርድሬ ላወራ ነበር፣ ልትወው። በቃ ይቅርታ፣ የእኔ ድምፄም እኔም ትንሽ ያስፈራል መሰለኝና ማውራቱ ልተወዋለሁ። እኔ በአንተ ላይ በቃ በፍቅር ነው የምወድቅ። ከዩሪ ጋር ተባበር። ገብተዋል። ኮሚቴዎች ናቸው እንትን ድርጅት የሚሆኑት። 100 ብር ባንክ አስገብተክ ለ5 ወር 500 ብር ካገኘክ እቁብ ጥለህም በ100 ብርን ከ5 ሰው ጋር 500 ብር ካገኘህ አንድ ነው። ገብተዋል ወንድም አለም። እና ሌላውን ቶ ሰፋ ያለ ሀሳብ ልሄድ ነበር። ስለዚህ ፖለቲካውን ማውራት አይደለም። እኔ ሳምንት ሙሉ ማውራት እችላለሁ ሳልተኛ፣ አይገርምም? አውርቼም አለው ለብዙ ዓመታት። ግን ሚኪ ወንድማችን ማለት ነው ኤግዛክትሊ በቃ እንደወረደ ነው መቀበል ያለብን። ሚኪ እንደወረደ ከዛም በላይ ነው። በጣም በጣም በቃ ላያችን ላይ ሸረሪት ድር እስኪያደሩ ድረስ እየጠበቅን እንዳለን ወቅ እና ዩሪ አሁን ሰዓቱም ስለፈጀ አንተም ደስ ስላላለ እኔ አንተን ለማስቀየም እያደለም እኔ ስለተበሳጨው ይቅርታ። እኔ ቀኑን ሙሉ በየጊዜው መጽሐፍ ነው ማነበው የአማራ ብሶት እና ስለሚያመኝ ነው ወንድም አለም። እሺ እና ይቅርታ፣ ማበሳጨትም ሰውን አልፈልግም። ሰዎች አንድ አማራ እንደሆነ እንድንቀጥል ፈልጋለሁ። በጣም እንወድሃለን። ግን በስልክም ደውዬ ወይ ልነግርህ ፈልጋለሁ እና አቁሜዋለሁ። ይቅርታ፣ የኔ አነጋገር ነው። እኔ እንደዚህ ተንደርድሬ ወደ በኋላ ደግሞ ሌላውን ነገር ልነግርህ ፈልጌ ነበር። አም ሶሪ። እና ስምንም አንስቼ አላውቅም፣ ሌላ ቦታም ቤትም አንስቼ አላውቅም። ዩሪንም እኮ በአንዳንድ ነገር ልበሳጭበት እችላለሁ። ዩሪን ግን የምንበሳጭበት ለምንድን ነው? ተሳስቶ አይደለም። ለምን እንደዚህ ማድረግ የሚችለው ነገር ለምን አላደረገም በሚል እና አንተንም እንደዛ ነው እየወቀስኩ ያለው። ግን ወንድሞችን ስማቸው፣ ኮቸብል ሁን፣ አቅም አለክ። በቃ የሚነገር ሁሉ አይነገርም እና ያለ ማለት ነው። ካጠፋው ይቅርታ። አመሰግናለሁ። ጨርሻለሁ። ገባው። ይቅርታ። ከኦሮሞና ከትግሬ ቁጭ ብለው ቢነጋገሩ ሰዎች እንዴት ከአማራ ልጅ ጋር መነጋገር ከበደ? ለምን ዴቭ ለምን ሀሳብን ትቋጭ እንትን ታግተዋል? መማማር ካለብን እኮ ተማምረን ነው መሄድ ያለብን። እኔ አሁን የፈለገ ነገር ስባል ምንም ማይክ አልከፈትኩም። ዩሪ አለ
ኦኬ ዩሪ እስከዛ ነው ሀሳብ ልስጥ። ዩሪ ሲመጣ ስለ ሻንታ ተጠቀልለዋለህ ቤቱን። መጀመሪያ አሁን እኔ እንዴት አሁን እንደምትረዱኝ አንደኛ ሚኪ ወንድሜ እኔ ከአማራ ልጆች ጋር ነው ቁጭ ብዬ እያወራሁ ያለሁኝ ሀሳቤን እየገለጽኩ ያለሁኝ። አሁንም የራሴን አቋም ነው የእናንተ አቋም አታድርጉ የሚል ማንዴት ለመስጠት እናንተን ዝቅ ለማድረግ ምንም አይነት ስራ የሰራሁት ነገር የለም። ሀሳብ ሰጥቻለሁ ብዬ እየተወያየሁ ነው። ቴዲ ቤት ስገባ ለመጀመሪያ ጊዜ አዲስ አበባ የማን ነው ሲባል እኔ በገባኝ ልክ ማለት የአማራን ትግል በምረዳው መንገድ ምን መሆን አለበት አንቲ አማራ የሆነ ንግግር ትግሉን ያበላሻል ብዬ ስለማስብ አማራ የብሔር ብሔረሰብ ነው። አገር የምንሆን ከሆነ ግን የአማራ ነው። ቢኮዝ በታሪክ የአማራ ነው። አማራ ነው ያቋቋመው። የአማራ አባቶች ነው የሚኖሩበት የነበረው። በራራ ቀዳሚት አዲስ አበባ የሚል በፕሮፌሰር ማን ነው መንግስቴ ነው ማን ነው የጻፈውን እንትን መጽሐፍ አለኝ እኔ አነበዋለሁ። ካሳ ይቅርታ፣ ይኸውልህ ካሳዬ፣ ይኸውልህ አንተ እኮ ይኸውልህ ታሪኩንም ታውቃለህ፣ ታነባለህ። እንዳየው እኮ ክፉ መጥፎ ሰው አይደለም። ይኸውልህ አዲስ አበባ ውስጥ በመንግስት ደረጃ ቁጭ ያለው የአማራን ሕዝብ የሰደበ በጣም መጥፎ ጠያፋ ነገር ተሳድበው በእንትን ሜምበር ኦፍ ፓርላመንት ነው ያለው። ስለዚህ ዶንት ወሪ አባውት ኢት። አንተ አሁን ቆይ ልንገርህ ካሳዬ፣ እንደዛ አንቀድም ጽፌልህ ነበረ። ይኸውልህ እንደውም አንዳንድ ቃላቶችን ልግለጽልህ። እንደውም ለእነሱ ነው መናገር ያለብን። አዲስ አበባ የአማራ ነው ብለህ መናገር ያለብህ እኛ ጋር ሳይሆን እነሱ ጋር። አንድ በል። ሁለተኛ መናገር ከሌለብህ አትናገር ወንድም ማለት ዝም በል። ገብቶሃል አባባሌ? ማንም ይሄን በል ያትበል አትሊለኝ አይችልም። እኔ ራሴን ያልኩህ እኮ ኖ አልገባህም እንዴ? ክፉ ነገር መናገር ካልፈለግ አትናገር፣ ዝም በል። ክፉ ነገር አይደለም ይሄ። ለአማራ የሚጠቅመውን የተናገርኩ እኔ። ለአማራማ የሚጠቅመውን መሰለክ? ለአማራ የሚጠቅመው ካሳ ከሆነ ስምህ ማን ነው ስትባል ካሳ ነው። አዲስ አበባ የማን ነው ስትባል ቆይ የኔ ነው ተራው። እሱ እስኪመጣ አዲስ አበባ የማን ነው ስትባል የአማራ ነው መልሱ እንጂ የኢትዮጵያ ነው አይባልም። አታረገኝም ዳዊት። ፖለቲካ ስለማቅ እኔ አታስረዳኝ ፕሊዝ። እንዴት ነው ማላስረዳክ? እኔ ማስረዳህን ስመኛ አንተ ደግሞ እኔ ማስረዳህን ካልሰማኝ አንተ እኮ ስታወራ ነው የከረምከው እኮ። ይኸውልህ ስታወራ እኮ አሁን እዚህ ቁጭ ብለን እንቅልፍ እስኪወስድ ስታወራ ነበረ። ስለዚህ እኔ ያውቃለሁ ብቻ አትበል ዳዊት። በእንደዚህ አይነት ነገር ያውቃለሁ አላልኩም እኮ እኔ ያውቃለሁ እና ማን አዲስ አበባ ጠፍቶኝ አይደለም እኔ ያልኩ ቅድም ሳስረዳ ከሰማኸኝ ካልጠፋ ዝም በል እኮ አልኩህ እኮ እኔ ነገርኩህ እኮ። እንዴ ተናገርክ እኮ ዳዊት። ሀሳብ እኮ ጨርሰሃል። እኔ መልስ ልስጥበት አይደል? ለምን ገባ? ኖ አንድ ጊዜ አቁም። አንድ ጊዜ እሺ ቀጥል። በጣም አስቸጋሪ ሰው ነህ። በጣም አስቸጋሪ ሰው ነህ። አየህ ያስቸገሩን እንደናንተ። አንተ አሁን ከዋና አማራዎች ጋር ምንም ልዩነት የለም። ቱ ቢ ኦነስት ችግሩ ምንድነው? ህገ መንግስቱን እና በእነሱ አይነት አካሄድ አልሄድክም እንጂ በጣም ኦራተር እና ዲስትራክት የምታደርግ ተራ የማትጠብቅ። ስሜን ለምን ጠራ ዳዊት? ልትፈርጀኝ ነው የመጣው ዳዊት? እየነገርኩህ እኮ ነው። ካልሰማህ ልንገርህ ዳዊት፣ በአንተ በምትለው መንገድ አንተ አማራነት ስማ ልንገርህ። ከአንተ ምናልባት ፖለቲካ ሪስፔክት ካላደረግኝ በቃ ሪስፔክት እኮ አልጠበቅም እኮ በቃ ሪስፔክት ልጠብቅ ሪስፔክት ካላደረግኝ ይኸውልህ አንተ ማውራት ዲስከስ ማድረግ አሁን ረጅም ሰዓት ዲስከስ አድርገናል እኮ በበጎ እና ያ ነው ማንም ሰው እንዲፈርድ አማራ ነኝ አልቆድ። ይኸውልህ ቆይ በቃ ዳዊት ምን አሰማኝም ያለ ዩሪ አለክ እንዴ? ለረጅም ሰዓት ስንጠብቅ ነው። አንዴ ስነ ስርዓት ይኖረው እንጂ ስነ ስርዓት ለቤቱ ስለዚህ ስለሺ አሳልፌ ልስጠው ለአንድ ላድርገው ሀሳቤን። እኔ ካሳን ሳይሆን የካሳን ሀሳብ ፖዚቲቭ ላይ አልመለከተው ሳጠቃልለው ማለት ነው። ያው ምንድነው ማጠቃልለው? የአማራን ጥቅም አሳልፎ መስጠት በምንም መልኩ ልንቀበለው አይገባም። የትኛውንም ፖለቲካ እንስራ ብንል በተለይ በጠላት መንደር ሄደን ሪከርድ በሚደረግበት ቦታ ሄደን አላስፈላጊ የአዲስ አበባ የኢትዮጵያ ነች ብሎ መናገር አይቻልም። በአሁኑ ሰዓት በተለይ ማለት
በቃ ትግሉ የአማራ የህልውና ትግል ነው። በኋላ እሱ የሚወሰን ነው። እነሱ ቀደመው ከአዲስ አበባ ውጣ ብለው ዘፈን ዘፍነዋል። ወደኋላ መመለስ አያስፈልገኝም ሪዝን አውት ለማድረግ ማለት ነው። እኔ ስነግር ግን እንቅጭቅንጩን ነው ቅድም እንደተባለው ማለት ነው። ስለዚህ አማራነትን በህገ መንግስቱ ሊሰጠን የሚችል ምንም ኃይል እንደሌለ አውቀናል። የእስክንድርን ትግል ተመልክተናል። እስክንድር ወስኖ ወደ ትጥቅ ትግል ውስጥ የገባበት ምክንያት በህገ መንግስትም በሰላማዊ ሰልፍም በተቃውሞ ሰልፍም በምንም ነገር አማራ ጥቅሙን ማግኘት እንደማይችል ስለተረዳ ነው። ስለዚህ እንደ አማራ የደረሰብን አደጋዎች በአጠቃላይ የሚያሳዩን ምንድን ነው? በአማራ ጥቅም ላይ በተስማማንበት መጽሐፍ በተጻፈው የአማራ ኤሊቶች የሚናገሩትን ወይም በአብዛኛው የሚናገረውን ይዘት ሄዳለህ እንጂ ያንተን ሀሳብ አይደለም የምትናገረው ማለት ነው። ስለዚህ የአማራ ሀሳብ ምንድን ነው? የአማራ ሀሳብ ምንድን ነው? የሸዋ ዋና ከተማ ማን ነው? ታሪካዊ ማስረጃም አለ አንድ። ሁለተኛው ደግሞ ምንድን ነው? በህግም ማን ነው የሚኖረው? አማራ አንተን አዲስ አበባ ስንት ፐርሰንት ነው አዲስ አበባ ውስጥ የሚኖረው? በህገ መንግስቱ ምን ይሄድ ከተባለ ማለት ነው። ቋንቋው ምንድን ነው? አዲስ አበባ። ስለዚህ ማለፊያ የለህም ማለት ነው። ስለዚህ በየትኛው መንገድ ብንሄድ አዲስ አበባ የአማራ ነው 4 ነጥብ ማለት ነው። ስለዚህ በእንደዚህ አይነት መልኩ እንናገር። ካልሆነ ግን ዝም እንበል ነው። አይ ዝም አንልም ካልን አማርኛ የሚናገሩ ጉራጌዎች፣ አማርኛ የሚናገሩ ባድኖች፣ አማርኛ የሚናገሩ ዋን አቧራዎች፣ አማርኛ የሚናገሩ ሌሎችም ትግሬዎች አንተ የምትናገረውን ነገር ነው እየተናገሩ ያለው። ስለዚህ ልዩነታችሁ ምንድን ነው ነው? ስለዚህ ይቅርታ መመላለስ እንዳይሆን ማለት እንትን በሉት ፕሊዝ። አሁን ጨረስኩ በቃ። እሺ ወንድሜ ወንድሜ ደበኔ ቶኒ ስለቆረ አይኑ ልክ እንዳልሆነ ይገባኛል። አንድ ሰከንድ ጨርሻለሁ። ነው ወንዴ ጨርስ በቃ። ይሄን ለማለት ነው። አመሰግናለሁ። እሱ ስላቋረጠኝ እንጂ ጉዳዩን ሰከንድ አድርጌ ጨርሰው ነበረ። ግን እንትን አድርጉት ማለት አሁን ከታች ያለ ሰው አለ 3 ሰዓት እሱ ጋር ሳንገባ ሳንናገር አዳምጠ ነው። እሱ ግን በእኛም ወንድሞች መካከል ማይኩን ከፍቶ መግባቱ ስነ ስርዓት ባይደረግ እኔ ልጫ ነው ወይ ቤቢዬ? ይቅርታ እኔ አንተ ልጫ እባክህን ካሳም በቃ ማለት ያው ለአማራ ብላችሁ አንደኛ ያው አትሊስት ከታች ያለውም ሰው እንትን ከምንል ለአማራ ብላችሁ ምን አንዳንዴ ማለት በቃ አልፍ የሚለውን ነገር እንያዘው። በቃ የሆነ ነገሩን ካከረር ነው እኮ ይከራል። ምንም ችግር የለውም። ማክረር ከፈለግን መመላለስ ይቻላል። ግን አሁን እዚህ ጋር የምናወራ ከትግሬ ጋር ከኦሮሞ ጋር ምናምን አይደለም፣ እርስ በርስ ነው። አማራና አማራ ነው የምናወራ እና ያንን አንርሰው። ከታች ያለ ሰውም ደግሞ እየታዘበን ነው ሁላችንም። እሺ እኔ መልስ መስጠት አለብኝ እዚህ ጋር። እኔ አሁንም ዳዊትን ፐርሰናል ነው መልስ መስጠት አይገባህም ወንድም አለም። በቃ ስለዚህ አጠቃላይ ወይም አጠቃላይ መልስ ከሰጠኔ ልመለስ ነው። ስለዚህ አንተ መልስ ካሳ አሁን እኮ ቅድም እኮ አቁሞ ነበር። አሁን ዴቭ ይቅርታ ብሎ አንዴ ዴቭ ይቅር በቃች ልተው ብሎ ትቶት ነበር ካሳ። እንደገና አሁን ነው አይደለም ካሳ ፕሊስ። አንዳንዴ ማለት ከታች ያለውን ሰውን የምናክብር። አሁን ከታች ያለው ሰው እኮ ከኛ በላይ እውቀት አለው። አንዳንዴ እኮ ማለት ቢያንስ ከታች ያለውን ሰው ምንድን እናድርግ? የሸዋ ጠላት ያለኝን የመሰለኝ ወንዴ ምንድን ነው የምታወራው እንዴ? እኔን ያለኝን አንተ ለምን አትናገርም? ያንተ ስም ከአማራ ይበልጣል ካሳ ነው። እኔን ካሳ መጥቶ እንዲህ ነው ፖለቲካ ኮች አድርጎ እኔ እኮ ሪስፔክት የማደርገው እኔም እንደ አማራ ሪስፔክት። አንተ እኮ ሚኪን ኮች ስታደርገው አልነበረም እንዴ ካሳ? ምን ችግር አለ? የጠየቀኝን ጥያቄ ነው የመለስኩኝ። እሱ ነው ቀድሞ እኔን የጠየቀኝ ጥያቄ። እንዴ ወንዴ ምን ሆነ ነው? ቅድም ሚኪን እንደዚህ አታድርግ ምናምን ስትለው አልነበረም ካሳ? መናገር የለብህም ስትለው አልነበረም? አላልኩም። ሀሳብ ነው የሰጠው። እሱ ግን ምን አለኝ? የሸዋ ጠላት እኮ ነው ዳዊት መጥቶ የሸዋ ጠላት መልስ መስጠት አለብኝ ነው። ለምንድን ነው በእኔ ለሁሉ መመለስ አለበት ብለህ ታስባለህ ካሳ? ለሁሉ ነገር መልስ መሰጠት አለበት። አሁን ተደራጅታችሁ ነው እኔን ዲፌንድ እያደረጋችሁ ያላችሁ? ደግሞ በእናትህ ይህን ቆሻሻ ነገር ቆይ እኔ ሀሳብ አንዴ ቆይ አንዴ